አመቱ ያቀደን የማይሳካልን ግን ውጤቱን እንጂ ድካሙን ስለማንፈልገው። ስለዚህ ውጤትን የመፈለግ በጎ ነገርን የመፈለግ ያ በጎ ነገር የሚገኝበትን መንገድ ደግሞ ለመጓዝ ያለ መፈለግ ችግር ነው ያለብን ማለት ነው። ያችን መራራ የሆነችውን ትዕግስት መታገስ የሚችል ሰው ነው ተስፋ የሚያደርገውን መልካም ወይም በጎ የሆነ ውጤት የሚያገኘው ማለት ነው። መንፈሳዊ እድገት ማለት ብዙም ይሁን ጥቂትም ይሁን በምንሰራው ማንኛውም መንፈሳዊ ስራ ውስጥ እግዚአብሔርን ማግኘት መቻል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የሉል እግዚአብሔር ቤተሰቦች፣ ዲያቆናት፣ ወንድሞች እህቶች ሁላችሁም በሉል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን አመሻችሁ? እንደምን እስከ ሰዓት ደረሳችሁ? አሜን። መመስገን የባህሪ ገንዘቡ የሆነ ሉል እግዚአብሔር አምላካችን ስሙ ከምድር እስከ አርያም በቅዱሳኑና በእኛ በደካሞቹ አንደበት የተመሰገነ የተከበረ ከፍ ያለ ይሁን። እንኳን አደረሳችሁ። እሺ፣ እንደተነገረኝ ከሆነ ይሄ የቅዱስ ዮሐንስ አፈወርቅ መርሐ ግብር በየወሩ ይደረጋል። ወንድሞች መምህራን ተጋብዘው ሰፋ ላለ ሰዓት አንድ ርዕሰ ጉዳይ ላይ ጠለቅ ያለ ዳሳ እንደሚያደርጉ የተነገረኝ። ለእኔ የተሰጠኝ የቤት ስራ ግን እንደተለመደው ሰፊ የሆነ ትምህርትን በሆነ ርዕሰ ጉዳይ ላይ መስጠት ሳይሆን ዛሬ መክፈቻ መርሐ ግብር ነው አይደለ? የመክፈቻ መርሐ ግብር እንደመሆኑ በስብከት መልክ አጠር ያለ ትምህርት ሰጥቼ እንዳጠናቅቅ ነው። እግዚአብሔር አምላክ በመካከላችን ተገኝቶ የሚረባንን የሚጠቅመንን ፍሬ የምናፈራበትን ቃሉ እንዲያስተምረን ቅዱስ ፈቃዱ ይሁንልን። የተሰጠኝ ርዕስ መንፈሳዊ እድገት የሚል ነው። እስቲ መንፈሳዊ እድገት በሉ። ይሄ አዳራሽ በጣም አምሮበታል። ቤታችን በጣም አምሮበት። እኔ እዚህ ተምሬያለሁ። በጣም የምወደው ቦታ ነው። ብዙ ትውስታዎች አሉኝ። ከዛ ደግሞ ቅዱስ ዮሐንስ አፈወርቅ በጣም የምወደው ሊቅ ነው። ለእኔ ደስ የሚል መርሐ ግብር ነው የመጣሁት። ደስታዬን ለመግለጽ ያክል ነው። ስለመጣሁ ብቻ በጣም ደስ ብሎኛል። እግዚአብሔር ይመስገን። በጣም አጠር ያለ ደቂቃ ነው ከኔ ጋር ቆይታ የምናደርገው። በተለይ አዲስ ዓመት ሲመጣ በወርሃ መስከረም ሁላችንም ከምናደርጋቸው ነገሮች አንዱ ለዓመቱ እቅድ ማውጣት ነው። በዚህ ዓመት እግዚአብሔር ቢረዳኝ፣ እግዚአብሔር ቢፈቅድ ይሄንን ማድረግ እፈልጋለሁ፣ ይሄንን ማሳካት፣ ይሄንን ማድረግ እሻለሁ ብለን እናቅዳለን። ድምጼ ይሰማል አይደለ? በጣም የበረታን በጣም ጥሩ የሆነ ነገር ያለን ሰዎች ከሆነ ደግሞ ከምናቅዳቸው ዓለማዊ ነገሮች ባሻገር መንፈሳዊ እቅዶችን እናቅዳለን። ሁላችንም የሚያጋራን መንፈሳዊ እቅድ ደግሞ በዚህ ዓመት እግዚአብሔር ቢረዳኝ በመንፈሳዊ ሕይወቴ አድጋለሁ፣ በመንፈሳዊ ሕይወቴ ይሻሻላለሁ፣ በቃ ዘንድሮማ አልሰማም ምናምን እንላለን። ማቀድ ጥሩ ነገር ነው፣ በራሱ መጥፎ ነገር አይደለም። ጌታችን ለነገ አትጨነቁ አለ እንጂ ስለ ነገ አታስቡ አላለ። በራሱ ሐዋርያውም እንዳስተማረን እግዚአብሔር ቢፈቅድ ብንኖርም ይህንን ወይም ያንን ነገር እናደርጋለን በሉ ተብለናል አይደለ? እግዚአብሔርን ይዞ ማቀድ አልተከለከለም። እግዚአብሔርን ይዞ ማቀድ ነውር የለበትም። እግዚአብሔርን ሳይዙ ማቀድ ነው ችግር የሚሆነው። እግዚአብሔርን ይዞ ማቀድና እግዚአብሔርን ሳይዙ ማቀድ ልዩነቱ ምንድነው ካልን ቅድም እንዳልነው ሐዋርያውም እንደነገረን እግዚአብሔርን ይዞ የሚያቀድ ሰው እግዚአብሔር ቢፈቅድ ብንኖርም ብሎ ነው የሚያቀድ። ይሄ ማለት ያሰበው ነገር የፈለገው ነገር እንዲሆንለት የተመኘው ነገር ሳይሳካለት ቢቀር ወይ እግዚአብሔር አልፈቀደም ብሎ መጽናናት ይችላል። ልብ ውስጥ መንፈሳዊነት ስላለው፣ ልብ ውስጥ መንፈሳዊ እሳቤ ስላለው ያሰበው ያቀደው ነገር እንዳሰበው ባይሳካለት ወይ ፈቃድ እግዚአብሔር ስላልሆነ ነው ብሎ ሊጽናና ይችላል። እግዚአብሔርን ሳይዝ ያቀደ ሰው ደግሞ ያሰበው ነገር ካልተሳካለት ያኮርፋል። እንዴት ነው የማይሆን? ለምንድን ነው የማይሆን? ለምንድን የማይሳካልኝ ብሎ ያማራል ማለት ነው። ስለዚህ መንፈሳዊ የሆነ እቅድን የሚያቅድ ሰው መንፈሳዊነትን የተላበሰና እግዚአብሔርን ይዞ የሚያቅድ ሰው ነገሮች ሊሳኩም ላይሳኩም እንደሚችሉ የእግዚአብሔር መሻት ሊሆንም ላይሆንም እንደሚችል አምኖ ነው የሚያቅደው ማለት ነው። ከዛ በተቃራኒ ግን እግዚአብሔር አምላክ እንደፈቀዳቸው የምናውቃቸው የእግዚአብሔር አምላክ ፈቃድ ግልጽ የሆነባቸው ርዕሰ ጉዳዮች ላይ እኔና እናንተ ሳይሳካልን ቢቀር እግዚአብሔር አምላክ ስላልፈቀደ ነው ብለን ደግሞ መጽናናት አንችልም። አሁን ብዙዎቻችን የምንሰራው ጥፋት እሱ ይመስለኛል። እግዚአብሔርን ይዘን አቅደን ስላልተሳካልን ወይ እግዚአብሔር አልፈቀደም ማለት ጥሩ ነው። አት ሴም ታይም ደግሞ እግዚአብሔር እንደፈቀዳቸው እግዚአብሔር ፈቃድ እንደሆኑ የምናውቃቸው ርዕሰ ጉዳዮች እኛ ስለሰነፍን እኛ የሚገባውን ተግባር ስላልፈጸም ማድረግ ያለበት ነገር ስላላደረግን ሳይሳኩ ሲቀሩ ወይ እግዚአብሔር አምላክ አልፈቀደም ብለን መጽናናት አንችልም። ለምሳሌ ንስሐ እንድንገባ እግዚአብሔር ፈቃዱ ነው ወይስ አይደለም? ፈቃዱ ነው አይደለም? እግዚአብሔር ፈቃዱ ነው። ስጋው ደግሞ ተቀብለን እንድንድን እግዚአብሔር ፈቃዱ ነው ወይስ አይደለም? ዘንድሮ ንስሐ ሳንገባ ዓመቱ ቢያልቅ ወይ እግዚአብሔር አልፈቀደልኝም ማለት አንችልም። ሰነፍኩኝ ነው ማለት የምንችል። የእግዚአብሔር ፈቃድ አይደለም የከለከለን፣ የኛ ድካም ነው የከለከለን። ሐሳቤ ይገባችሁ ነው አይደለ? ስለዚህ መንፈሳዊ ነገሮች መንፈሳዊ ሰዎች ሆነን እቅዶችን ስናቅድ ፈቃድ እግዚአብሔርን አስቀድመን ነው የምናቅደው። ፈቃድ እግዚአብሔር ግልጽ የሆነባቸው የታወቀባቸው ርዕሰ ጉዳዮች ላይ ደግሞ የፈቃድ እግዚአብሔር ኦልሬዲ የተያዘ ጉዳይ ነው። የሚቀረው የኛ ብርታት የኛ ትግል ብቻ ነው ማለት ነው። ስለዚህ የራሳችንን ስራ የራሳችንን ትግል ይዘን እንታገላለን።
መንፈሳዊ እድገት ሁሌ የሚታቀድ ነገር ነው። መታቀዱን በጣም በጎ ነው፣ እግዚአብሔር ይመስገን። በየአመቱ እያቀድን የማይሳካልን ግን እየሰማችሁኝ ነው አይደለ? በየአመቱ እያቀድን የማይሳካልን ግን ውጤቱን እንጂ ድካሙን ስለማንፈልገው። ሰምታችሁኛል አላችሁ? በየአመቱ እያቀድን በመንፈሳዊታችን ለማደግ የሆነ ነገር አቺቭ ለማድረግ ስፒሪቹዋሊ የተሻለ ሰው ለመሆን ሁልጊዜ እያቀድን ባሰብነው ልክ የማይሳካልን ውጤቱን እድገቱን እንጂ ለማደግ ወይም ያን ውጤት ለማስገኘት የሚሰራውን ስራ ስለማንፈልገው፣ ድካሙን ስለማንፈልገው። ክርስትና ደግሞ የውጤት ጉዳይ አይደለም። የክርስትና ህይወት የውጤት ጉዳይ ብቻ የትም ፍጩ ዱቄቱን አምጪ አይነት አይደለም። የክርስትና ህይወት መጨረሻ ላይ ጥሩ ውጤት መጥቷል ወይስ አልመጣም አይደለም። ያንን ውጤት ለማምጣት ተጉዘናል ወይስ አልተጓዝንም ነው። ልንደክም የሚገባውን ያን ውጤት ለማግኘት ልንደክም የሚገባውን ድካም ሳንደክም፣ ልናደርገው የሚገባውን ነገር ሳናደርግ፣ ልንሰራ የሚገባውን ስራ ሳንሰራ ውጤቱ ከየትም አይመጣም። ህማማትን ሳናልፍ ትንሣኤን ማየት አንችል። ዘመነ ፍዳን ሳናልፍ አዲስ ኪዳንን መቀበል አንችል። ማንኛውም መልካም የምንለው ነገር መልካም ስራ ይሁን፣ መልካም ትዳር ይሁን፣ መልካም ህይወት ይሁን፣ መልካም ብለን የምናስበው ነገር ሁሉ ስራ ይፈልጋል፣ ጥረት ይፈልጋል፣ የኛን ኢንፑት ይፈልጋል ማለት ነው። አልቲሜት ውጤቱን የመጨረሻ ነገሩን ደስ ብሎን እንፈልገዋለን፣ እንቀበለዋለን። ያንን ግብ ለማምጣት ሊደከም የሚገባውን ድካም ለመድከም ግን ፈቃደኞች አይደለም። ብዙዎቻችን ጋር ያለው ተመሳሳይ ስህተት ይሄ ነው። ስለ መንፈሳዊ እድገት ስናወራ አሁን ሁሌ የሚታወቅ ሁሌ ተደጋግሞ የሚነገር ነገር ስለሆነ ነው በጣም ብዙ ጥልቅ ነገር መናገር የማያስፈልገን። መሰረታዊ ችግራችን ግን በዚህ ዙሪያ እንደሚያጠነጥን ሁላችንም ወደ ራሳችን ዞር ብለን መመልከት እንችላለን። እስቲ በዚህ ዓመት እተዋዋለሁ ብላችሁ ያሰባችሁትን ኃጢአት አስታውሱት። አልፋታችሁ ያለን ኃጢአት ማለት ነው። እሱኛውን ኃጢአት እንጠለዋለን እኮ ሲሆን ያበሳጨናል እኮ ያስከፋናል እኮ። እንዳይሆን ግን ምን አድርገን እናውቃለን? ያ ነገር እንዳይፈጠር ወደዛ ኃጢአት ወደዛ ጉድጓድ ላለመውደቅ አስቀድመን ያደረግነው ነገር አለ ወይ? ወደኛ እንዳይመጣ አስቀድመን የታገልነው ትግል አለ ወይ? መምጣቱ ያበሳጨናል፣ እንዳይመጣ እንፈልጋለን። እንዳይመጣ እኛ መስራት ያለብንን ስራ ግን አንሰራ። እንዳይመጣ ልንሰራ የሚገባንን ስራ አንሰራ። ስለዚህ ውጤትን የመፈለግ በጎ ነገርን የመፈለግ ያ በጎ ነገር የሚገኝበትን መንገድ ደግሞ ለመጓዝ ያለ መፈለግ ችግር ነው ያለብን ማለት ነው። ዛሬ በዛ ዙሪያ ላይ የሚያጠነጥን ነገር እንድንወያይ ነው ፈቃዴ። የክርስትና ህይወት ያው ጉዞ ነው። ሁላችንም እንደምናውቀው ሐዋርያውም እንደተናገረ የእምነታችንን ራስና ፈጻሚ ኢየሱስ ክርስቶስ እየተመለከታችሁ ከፊታችሁ ያለውን ሩጫ በትዕግስት ሩጡ ነው የተባለው። ሩጫ ነው ህይወታችን። ያ ሩጫ ደግሞ ትዕግስት ይፈልጋል። አንዴ አቺቭ አድርገን ተመስገን ጨረስኩ ለምንቀመጥበት ህይወት የለንም። እኛ ተመስገን የምንልበት የመጨረሻው ጊዜ በእግዚአብሔር መንግስት ስንቆም ነው። ለምስጋና ፊቱ ስንቆም ከዚህ በኋላ መውደቅ የለም፣ ከዚህ በኋላ መፈተን የለም፣ ከዚህ በኋላ ተጋድሎ የለም፣ ተመስገን እንል ይሆናል። ዛሬ ግን ምንም አይነት የቅድስና ደረጃ ላይ ብንደርስ ተመስገን ተገላገልኩ የማለት መብት የለንም፣ ማለትም አንችልም። መውጣት እንዳለ ሁሉ መውደቅ ስላለ መውረድ ስላለ ማለት ነው። ሩጫ ነው፣ ትዕግስት ይፈልጋል። ያችን መራራ የሆነችውን ትዕግስት መታገስ የሚችል ሰው ነው ተስፋ የሚያደርገውን መልካም ወይም በጎ የሆነ ውጤት የሚያገኘው ማለት ነው። በጎ የሆነ ውጤት የሚያገኘው። ስለዚህ መንፈሳዊ እድገት ምንድነው? ይህንን መንፈሳዊ እድገት ለማግኘትስ ምን እናድርግ? እነዚህ ሁለት ርዕሶች ናቸው ዛሬ ዋና ቁም ነገሮቻችን። ምንድነው ከሚለው እንጀምር። ብዙዎቻችን መንፈሳዊ እድገትን የምናገናኘው ከመንፈሳዊ ተግባራት ጋር ነው። ብዙ መንፈሳዊ ስራን የሚሰራ ሰው በመንፈሳዊቱን እንዳደገ ይቆጠራል። ለምሳሌ እስከዛሬ በሳምንት አንዴ ከነበረ ሰንበት ትምህርት ቤት የምትመጡት ወይ ቤተክርስቲያን የምትመጡት አሁን በሳምንት ሁለቴ ከመጣችሁ ወይ ሳምንቱ ሙሉ ከመጣችሁ በመንፈሳዊ ህይወታችሁ አድጋችኋል ወይስ አላደጋችሁ? መልሱ እንጂ። የማደግ ምልክት ሊሆን ይችላል ወይስ አይችልም? ዋስትና ግን አይደለም። ሳታድጉም ልትመጡ ትችላላችሁ። ረጅም ሰዓት ብትጾሙ እስከዛሬ ዓርብ ሮብና ፋሲካን ነበረ ወይ ፍልሰታን ነበረ የምትጾሙት። በዚህ ዓመት 7ቱን ማጾማት ጾማችሁ በመንፈሳዊ ህይወቱ ያደገ ሰው ምልክት ነው፣ ጥሩ ነው፣ ያ መገለጫ ነው። ብቻውን ግን ዋስትና አይደለም። በመንፈሳዊ ህይወታችሁ ሳታድጉ ሊሆን ይችላል እየጾማችሁ ያላችሁት። ስለዚህ መንፈሳዊ እድገት ማለት ብዙ መንፈሳዊ ነገሮችን ማድረግ ማለት አይደለም ማለት ነው። ማለት የፈለኩት ነገር ገብቷችኋል አይደለ? መንፈሳዊ የሚባሉ ስራዎችን አብዝተን ስለሰራን በመንፈሳዊ ህይወታችን አድገናል ማለት ላይሆን ይችላል።
መንፈሳዊ እድገት ማለት ብዙም ይሁን ጥቂትም ይሁን በምንሰራው ማንኛውም መንፈሳዊ ስራ ውስጥ እግዚአብሔርን ማግኘት መቻል። እግዚአብሔርን ካገኘንበት ጥቂቱ መንፈሳዊ ስራ እድገት ነው። ከእግዚአብሔር ጋር የማያገናኘን ግን ቾሬ ስራ ብቻ ነው፣ ድካም ብቻ ነው። ሉቃስ 16 ያለው ታሪክ ትዝ ይላችኋል? 16 ወይ 18 የፈሪሳዊውና የቀራጩ ታሪክ ጥሩ ምሳሌ መሆን የሚችል ይመስለኛል። አንድ ፈሪሳዊና አንድ ቀራጭ ሊጸልዩ ወደ ቤተ መቅደስ መጡ። ፈሪሳውያን በአይሁድ ዘንድ በምዕመናኑ ዘንድ እንደ ቅዱስ የሚታዩ ሰዎች ናቸው። የሙሴን ሕግ እንግዲህ 600 ምናምን ሕግ አለው ታውቃላችሁ፣ ኦሪታችን ላይ ብቻ በቃላቸው ያውቁታል፣ ይቆረቆሩለታል። ያንን ሕግ ለማስከበር ሌሎች አዳዲስ ሕጎችን ሁሉ ያወጣሉ። አዳዲስ ሕግ በየጊዜው ይሄን ሕግ ለማስከበር ሌላ ተጨማሪ ሕግ ማለት ነው። ገና ከአለባበሳቸው ሰዎች ከሩቅ አይተው ፈሪሳውያን እንደሆኑ ያውቃሉ። መንገድ ይለቁላቸዋል፣ መንገድ ላይ ይሰገድላቸዋል። ስለዚህ የጽድቅ ምልክት ናቸው ማለት ነው። አይሁድ መንፈሳዊ ብለው የሚያስቧቸውን ስራዎች ሁሉ ይሰራሉ። ይህም ፈሪሳዊ በጌታ ፊት ሲጸልይ ጌታ ሆይ በሳምንት 2 ቀን ጾማለሁ አለ። እውነቱን ነው። እኛ ዓርብ ሮብ እንደምንጾም ይጾማሉ፣ እነሱ ጾም አላቸው ማክሰኞና ሐሙስ። አስራት በኩራት አወጣለሁ አለ። እውነቱን ነው። ጌታችን ስለ አስራት በኩራት ሲመሰክር እናንተ አለ ከከሙንና ከእንስላል ይሄ ከጥቁር አዝሙድ ምናምን ከጎመን ዘር አስራት ታወጣለሁ ቁጭ ብለው ቆጥረው እንዳይጎድል እግዚአብሔር ቃል ብለው ማለት ነው 10% ያወጣሉ። እውነት ነው። አስራት በኩራቴን አወጣለሁ፣ በጸሎት ሰዓቶች መጥቼ ጸልያለሁ። አያጓድልም አያስጣጉልም። የጸሎት ሰዓቱን ይመጣል ይጸልያል። እንደዚህ እንደሆን ስላደረከኝ አመሰግንሃለሁ፣ ይልቁንም እንደዚህ ቀራጭ ስላላደረከኝ አመሰግንሃለሁ ብሎ ጸልዮ ሄደ። በተቃራኒው ቀራጩ ሰው ቀራጭ ነው። በእስራኤል ዘንድ አንድ ሰው ቀራጭ ነው ከተባለ ብቻ በቂ ነው። ቀራጭ መሆኑ ብቻ እግዚአብሔርን ላለማወቁ፣ ሕግን ላለማክበሩ፣ ስርዓትን ላለመፈጸሙ በቂ ማስረጃ ነው። ቀራጭ ማለት የገቢዎች ሰው ማለት ነው። ጉምሩክ ቀረጥ የሚሰበስብ ታክስ የሚሰበስብ ሰው ማለት ነው። አይወደድም። እንኳን እነሱ እኛም አንወድም አይደል? ደግሞ መጡ እነዚህ ገቢዎች ነው የሚባሉ ሱቅ ካለ። ይህ ሰው ግን ግብር ይሰበስብ የነበረው ለጠላት ሀገር ነው፣ ለራሱ ሀገር እንኳን አይደለም። እስራኤላውያን በሮማውያን ቀኝ ግዛት ተገዝቶ በሚኖሩበት በዚያ ዘመን ከእስራኤላውያን ለሮማውያን ነው ግብር የሚሰበስበው። ባንዳ ነው ማለት ነው። በዚህ ምክንያት ይጠላል። ከዚህ በተጨማሪ ደግሞ ሊሰበስብ ከሚገባው ግብር ላይ ለራሱ ለኪሱ ስለሚሰበስብ፣ ጉቦ ስለሚበላ፣ ስለሚዘርፍ ይጠላል በህዝቡ ዘንድ። የኃጢአተኝነት ምልክት ነው ቀራጭ መሆን ብቻውን በህዝቡ ዘንድ ማለት ነው። ይህም ሰው ሊጸልይ ወደ ቤተ መቅደስ መጣ። ሲጸልይ ጌታ ሆይ እንዴት ብዬ ቀና ብዬ ያንተን ማደሪያ ያንተን መቀመጫ ሰማያትን እመለከታለሁ፣ ቀና ልል አይገባኝም ብሎ አንገቱን ደፋ። ከዛ ደረቱን እየደቃ ከእግዚአብሔር ዘንድ ምሕረትን ይቅርታን ለመነ። ማረኝ ይቅር በለኝ ብሎ ይላል። በጣም የሚደንቀኝ ቃል ያለው ይህ ታሪክ ከተነገረ በኋላ ነው። ከፈሪሳዊው ይልቅ ቀራጩ ጻድቅ ሆኖ ተመለሰ ይላል ወንጌላችን። ምን ሆኖ ተመለሰ አልኳችሁ? ጻድቅ ሆኖ ተመለሰ። አሁን ቅድም ባነሳ ነው መስፈርት መንፈሳዊነት ማለት ብዙ መንፈሳዊ ነገሮችን ማድረግ ነው ካልን ከሁለቱ ሰዎች ጻድቅ ሆኖ መመለስ የነበረበት ማንኛው ነው? ፈሪሳዊው ነው አይደለ? በጣም ብዙ መንፈሳዊ ነገሮችን እያደረገ በሚያደርጋቸው መንፈሳዊ ነገሮች ውስጥ ግን እግዚአብሔርን ማግኘት አልቻለም። ክፉ ቀራጭ ተብሎ የተጠራው ሰው ግን ባደረጋት አንዲት ከልቡ በመነጨች ትህትናና ፍቅር ባላት ጸሎት ውስጥ እግዚአብሔርን ማግኘት ችሏል። መንፈሳዊ እድገት ብዙ መንፈሳዊ ነገሮችን በማድረግ የሚገለጥ አይደለም፣ ወይ ደግሞ ዓላማው ግቡ እሱ አይደለም። አንደኛው መገለጫው ሊሆን ይችላል። መሰረታዊ መገለጫው ምንነቱ ግን ብዙ መንፈሳዊ ነገሮችን ማድረግ ማለት አይደለም። በምናደርገው ጥቂት ነገር ውስጥ ማንም ማግኘት ነው፣ እግዚአብሔርን ማግኘት ነው። እግዚአብሔርን ማግኘት ነው። ይሄንን መረዳት ባለመቻላችን በጣም ብዙ ዓመት አገልግለን ብዙ ዓመት ደክመን ብዙ ዓመት ለፍተንም ፈቅ ግን አላልንም። እኛ አገልጋዮቹ እያለን፣ ሰንበት ተማሪዎቹ እያለን፣ ዲያቆናቱ እያለን ገና በሩቁ ቀሚሳችንን አይተው፣ ጥፍር ቀለም ያልተቀባ ጥፍራችንን አይተው፣ ዊግ ያልተቀጠለበት ጸጉራችሁን አይተው እሷማ መንፈሳዊ እሷ የቤተ ክርስቲያን ልጅ ናት እየተባልን ኧረ ብለን የምንፈራቸው እግዚአብሔርን አያውቁም ቤተ ክርስቲያንን አያውቁም እምንላቸው ወንድሞቻችን እናቶቻችን ከኛ በላይ መንፈሳዊያን ናቸው። ክፋቱ ደግሞ አንደኛችንን ከእግዚአብሔር ቤት ብንጠፋ ብንርቅ ፈላጊ ያለን
ይሄ ሰንበት ትምህርት ቤት ፕሮግራም አያዘጋጅም? የራቁትን እናምጣ፣ የጠፉትን ሰዎችን መልስ ምናምን ይባላል አይደለ? ፈላጊ ያለን ብንጠፋ ፈላጊ ያለን። አሁን ግን ነገረ ስራችን፣ ውሏችን፣ አለባበሳችን የቤቱ ስለሆነ የእግዚአብሔር ልጆች ተብለን ስለተጠራን የቤተክርስቲያን ልጆች የሚል ታግ ስለተለጠፈብን ፈላጊዎቹ እኛ ነን። ማንም አይፈልገንም። እኛ ጠፍተን እንቀራለን። ታዲያ ምን ችግር አለው ካልን ሁሉም ቢያንስ እኮ ሌላው እንኳን ቢቀር እኔ በየጊዜው መጥቼ ስሙን እጠራለሁ፣ ለስሙ ዘምራለሁ፣ በቤቱ አገለግላለሁ፣ ቆሜ ያስተምራለሁ፣ እቀድሳለሁ፣ ሌላ ሁሉ ቢቀር ብለን እንኳን እንዳንጽናና መስበክ ገረመ፣ መዘመር ምናምን ገረመ ይለናል ጌታችን። ይመጣሉ በስሜ ጌታ ሆይ በስምህ የሞተ አስነስተናል፣ አጋንንትን አሳደናል፣ ህሙማንን ፈውሰናል፣ ድንቅ ድንቅ ተአምራትን አድርገናል ይሉኛል። እኔ ግን መልሼ ፈጽሞ አላውቃችሁም እላችኋለሁ አለ። የጌታን ስም ጠርቶ የሞተ ሰው ያስነሳ ሰው አላቅም ተብሎ ጌታ ሆይ እኔ እኮ ዘምሬልሃለሁ ስትሉት ውይ የሚል ይመስላችኋል ጌታችን? አይሆንም። መንፈሳዊ እድገት እግዚአብሔርን ማግኘት መቻል ነው። በሚታየውም በማይታየውም ነገር ውስጥ ሁሉ እግዚአብሔርን ማግኘት መቻል ነው እንጂ በጣም ብዙ መንፈሳዊ ነገሮችን ማድረግ አይደለም። በጣም ብዙ መንፈሳዊ ነገሮችን ማድረግ ከሆነ ጊዜ በኋላ በራሱ ይመጣ ነገር ነው። እኛ ስለፈለግ ነው ቆይ ላድርግ እስቲ ልጨምርበት ብለን ስላሰብን ሳይሆን የምንጨምርበት በጣም መንፈሳዊ ከመሆናችን የተነሳ ሳይታወቀን የክርስትና ዓላማው አሁን በምናውቃቸው በጥቃቅኖቹ ህጎች ተከቦ መኖር እኮ አይደለም። ክርስቲያኖች የኛ ዓላማ እኮ ከህግ በላይ መሆን ነው። ከህግ በላይ መሆን ነው። አሁን ያሉት ህጎች ወደዛ ነው የሚያደርሱ። እንዳንጠፋ አሁን በህግ እንኖራለን፣ በህግ እንከበባለን። ከዛ በኋላ ግን ከፍ እያለን ስንመጣ ያ ህግ እንኳን የማይዘን ይሆናል አይደል? አሁን ለምሳሌ በሰንበት ቀን መጾም ይቻላል ወይስ አይቻልም? መልሷ አይቻልም አይደለም? አዎ ህግ ነው ይሄ። ከዛ የቅዱሳንን ገድል ስናነብ አባ እንትና 40 ዓመት ሙሉ ምግብ ሳይበሉ አሁን ይህንን ቅዱስ ሄደን ሰንበትን ሽሯል ብለን ለመክሰስ መብት አለን? ለምን? ከህግ በላይ ስለሆኑ እኮ። አሁን የሳቸው ህልም በህግ መኖር አይደለም። አያችሁ? ህግ መጠበቅ አይደል፣ ከህግ በላይ ሆኗል። ከህግ በላይ ሆኗል። ለምን ሰንበትን ሻሩ ለማለት መብት የለም። በቃ እንደ መላእክት ሆነዋል እሳቸው። መላእክት እንደማይበሉ አይበሉም እሳቸው። አሁን በህግ መኖር ስላልቻለን ነው በትንሽ በትልቁ የምንነታረቀው። የሚታየው ከውጭ የሚታየው መንፈሳዊ ምግባር በጣም መንፈሳዊያን ከመሆናችን የተነሳ ከውስጣችን የሚወጣ እንጂ መሆን ያለበት እኛ ታግለን ስለጠበቅ ነው አይደለም። ታግለን ስለጠበቅ ነው የሚመጣ ነገር መሆን የለበትም። አንድ ሰው ከውጭ ሲመጣ ነጠላን ወደ ግራን ያጣፈው ወደ ቀኝን ያጣፈው ክርክር መከላከል የለብንም እኛ። ቁም ነገሩ እሱ አይደለም። ቁም ነገሩ እሱ አይደለም። ሰዎች ክርስቶስን የሚፈልግ ወደ እግዚአብሔር የሚቃትት ልብ እንዲኖራቸው ነው መስራት ያለብን መጀመሪያ ማለት ነው። እሱን ካሳከን ሌላ ምንም ነገር አያሳስበን። ገና ሲመጡ አለባበስ ላይ፣ ገና ሲመጡ የሚያማትቡበት መንገድ ላይ፣ ገና ሲመጡ ጸሎት የሚያደርጉበት ሁኔታ ላይ ምናምን በጣም ብዙ ክራይቴሪያ እያወጣን በጣም ብዙ ሰበብ እያበዛን ምናምን የምንወቅሳቸው የምንጨቀጨቃቸው ከሆነ ትልቁ ግባቸው እግዚአብሔር ማግኘት ሳይሆን በእኔና በእናንተ ፊት ሁሉን ነገር በትክክል ማድረግ ይሆናል። አለመሳሳት ይሆናል። ገብቷችኋል አይደለ? ተሳስተው ምናምን ግን እግዚአብሔርን አግኝተው ከዛ በኋላ በህጉ መኖር ምናምን ሳይሆን ላለመወቀስ ነው ሰው የሚሰራው። ላለመሳሳት ነው የህይወቱ ግብ የሚሆነው። እሱን በቃ እሱን ለማሳካት ነው የሚኖረው። እሱን ለማሳካት ነው የሚደክመው። እግዚአብሔርን መፈለግን ይረሳዋል። የኛ ዓላማችን እሱ አይደለም። ዓላማችን ፐርፌክት የሆነ ሰው ምናምን እዚህ መስራት አይደለም ዓላማችን። ዓላማችን ልቡ ወደ እግዚአብሔር የሚቃትት ሰው መፈለግ ነው። ክርስቶስን በመፈለግ የደከመች ልብ፣ ጌታን በመውደድ የምትቃትት ልብ ሌላ ምንም ነገር አይዛትም። አንድ ሰው ልቡ ውስጥ እግዚአብሔርን መፈለግ ከገባ አለባበስ ቁም ነገር የሚሆንበት ይመስላችኋል? ቁም ነገር እኮ አይሆንበትም። አሁን ዛሬ በየቦታው ቁረቡ ንስሐ ግቡ ምናምን ሲባል አይ እኔ ሱሪ ለባሽ ነኝ መቁረብ አልችልም ብለው ሱሪ ስለሚለብሱ የማይቆርቡ ቦታዎች አሉ። እኔ የስራዬ ሁኔታ ምናምን ከንፈሬን ጥፍሬን እንድቀባ ስለሚያስገድደኝ መቁረብ አልችልም ብለው ማለት ነው። አንድ ሰው ልብ ውስጥ ክርስቶስ ከነገሰ ይሄ ጉዳይ የሚያሳስበው ይመስላችኋል?
ትዝ አይለውም። አይገርማችሁም? ትዝ አይለውም። ሁሉን ነገር እርግፍ አድርገው ይቶታል። ህግ ስለሆነ አይደለም፣ ስርዓት ስለሆነ አይደለም። ማን ስለነገሰበት ነው? ልባቸው እግዚአብሔር ስለነገሰበት። መንፈሳዊ እድገት ማለት ብዙ መንፈሳዊ ነገሮችን ማድረግ ማለት አይደለም። እንደዛ ማለት አይደለም። መንፈሳዊ እድገት ማለት በምናደርጋቸው ነገሮች ሁሉ ውስጥ እግዚአብሔርን ማግኘት መቻል ማለት ነው። እግዚአብሔርን ማግኘት መቻል ማለት ነው። ከዛ በኋላ ይታደጋል። አሁን ያልናቸው መንፈሳዊ ድግግሞሾች፣ ድርጊቶች ምናምን ነገር ህግ ስለሆነ ሰው ስለሚጠይቀን ስለሚያስጠይቀን ምናምን ነገር ሳይሆን እግዚአብሔርን ከመውደዳችን የተነሳ ነው የምናደርጋቸው። የአቡነ ሀብተ ማርያምን ገድል ስታነቡ ዳዊት ሲደግሙ ይላል አፋቸው እንደ ወፍጮ ነበር የሚሽከረከረው። የወፍጮ ድንጋይ ሲሽከረከር በጣም ይፈጥናል አይደለ? ያን ያክል ነበር። ቀኑን ሙሉ 150 ዳዊት ስለሚደጋግሙ ማለት ነው። ያን የሚያደርጉት ማድረግ አለብኝ ቆይ ህግ ነው ብሎ አስበው አይደለም። በቃ ሌላ ሐሳብ ስለሌላቸው ስላደጉ ጌታን ስላገኙ ማለት ነው። የኛም ዓላማ መሆን ያለበት ከውጪ መንፈሳዊ መስሎ የሚታይ እኛ የምናውቃቸውን ስርዓቶች፣ ህጎች ሁሉ የሚያሟላ ውስጡ ግን እግዚአብሔር የሌለበት ሰው ማፍራት አይደለም። እንደዛ እንዳኑ መጠንቀቅ ያስፈልጋል። እንደዛ ከሆነም ፈሪሳውያንን ጌታችን ሲወቅሳቸው ፈሪሳውያንን ወጪቱ ውስጡ ክፋትና ተንኮል ምቀኝነት ሞልቶበት ሳለ ውጪውን ስለምታጥቡት ወየውላችሁ አላቸው። ወጪት ማለት ድስት ማለት ነው። ድሮ ተማሪ ያለው ሃይ ስኩል ምናምን ነገር ቤት ውስጥ ስራ ሲከፋፈል ለኔ የሚሰጠኝ ስራ እቃ ማጠብ ነው። በጣም ብዙ እቃ ማጠብ ነው። እኔ በጣም ነው የምጠላው እና በጣም ብዙ እቃ ስላበላሸው ተቀየረ ስራ። እኔ ቤት ማጸዳ ሰው ሆንኩኝ እና አንድ ጊዜ ሆኖ ልነግራችሁ እቃ ሳጥብ እቃ ማጠብ ያስጠላል። በተለይ ደግሞ ድስት ማጠብ ያስጠላል። ወጥ የሰራበት ድስት ሳጥብ ለሞራሌ ቆይ ውሃ ልሙላበትና በደንብ ሲመጥ እንዳያስቸገኝ አጥባለሁ ብዬ ውሃ ሞልቼ በከድኛ አስቀመጥኩት ከስር ደብቄ። ግን ተረሳ በዛው። ከ2 ከ3 ሳምንት በኋላ ትዝ ብሎኝ እቃውን ሳወጣው ከውጭ ምንም አያስታውቅም። ሲከፈት ግን ውስጡ ሸቷል። ጸጉር ያበቅላል፣ ውሃው ቁሽሽ ይላል። አሁን ከውጭ የሚያየው ሰው ውስጡ እንደዛ የሚሸት የሚቆሽሽ ነገር እንዳለ አያውቅም። ጌታችን ፈሪሳውያን የወቀሳቸው እንደዛ ነው። ውስጡ ክፋት ሞልቶ ሳለ፣ ውስጡ ተንኮል ሞልቶ ሳለ፣ ውስጡ ምቀኝነት ሞልቶ ሳለ፣ መጥፎ ሆኖ ሳለ፣ የሚሸት ሆኖ ሳለ የወጭቱን የድስቱን ውጭውን ስለምታጥቡ ውጭውን ስለምታጠሩ ወየውላችሁ አለ። እንደዛ ከሆነን መንፈሳዊያን አይደለን። ውጫችን በጣም ጸሎተኛ፣ በጣም ዘማሪ፣ በጣም አገልጋይ፣ በጣም መንፈሳዊ መስሎ ውስጣችን ግን ለእግዚአብሔር ቦታ የሌለው ከሆነ፣ በኃጢአት ክርፋት የሚሸት ከሆነ፣ ቅንነት ጠፍቶበት ተንኮል ምቀኝነት ካለበት፣ ፍቅር ጠፍቶበት ጥላቻ ካለበት፣ በእግዚአብሔር ፈንታ የዚች ዓለም ገዢ ተብሎ ይጠራ ዲያብሎስ ከነገሰበት መንፈሳዊያን አይደለም። አንድ መምህር በደጉ ዘመን የጻፉት አንድ ጽሑፍ አለ መንፈሳይ የሚል። አክቹሊ እዚህ አዳራሽ ነው እሱን ጽሑፍ የሰማሁት ግቢ ጉባኤ ተማሪዎች እያለ። መንፈሳዊ ሳይሆን መንፈሳዊ መሳይ የሚሉ ሁለት ቃላት አጣምሮ መንፈሳይ የሚል ቃል ፈጠሩ። መንፈሳዊ አይደለም ግን መንፈሳዊ ይመስላል ማለት ነው ያሰው። መንፈሳዊያን ያልሆንን መንፈሳይ የሆንን በጣም ብዙ ሰዎች አሉ። ማንም ሰው ሊመክረን አይደፍርም። ማንም ሰው ሊያግዘን አይጥርም። ማንም ሰው ሊያመጣን አይሞክርም። ምክንያቱም ስንታይ መንፈሳዊ እንመስላለን። በጣም ያደግን እንመስላለን። በጣም የበረታን እንመስላለን። ፈላጊ የለን። ይሄ ጌታችን በዛው ሉቃስ 16 ላይ ያስተማራቸው ሉቃስ 15 ላይ 3 ወርቃማ ምሳሌዎች አሉ አይደል? ጎልደን ፓራብልስ የሚባሉት የጠፋው ልጅ፣ የጠፋው በግና የጠፋው ድሪም ትዝ አይላችሁ? ታሪኩን ታውቁታላችሁ መቼስ። ያው የጠፋው ልጅ አውቆ ፈልጎ አስቦበት የጠፋ ሰው ነው። አባቴ አንተ ቤት መኖር ሰለቸኝ ልውጣ፣ የሚደርሰኝን ከሀብት ድርሻዬን አካፍለኝ ብሎ የሄደ ሰው ነው። አስበንበት አውቀን ፈልገን ሰለቸኝ ብለን የወጣን ሰዎች አለን። ግልጽ ነው። በቃ ፈልገን አስበንበት ማለት ነው። የጠፋው በግ ሲጠፋ መቼስ ቆይ ልጥፋ ብሎ አይጠፋም አይደለ? እረኛዬን ትንሽ ላድክም እስቲ ላልፋው ዛሬ ይወደኛል እስቲ ሊሆን ምናምን ብሎ አይጠፋም በግ። ከፊቱ ያለውን ሳር ከፊቱ ያለውን ውሃ ግጦሽ ምናምን እያየ ያለ እየመሰለው ይጠፋል። ድንገት ዞር ሲል ከመንጋው ተገንጥሏል። ድንገት ዞር ሲል እረኛው የለም። ድንገት ዞር ሲል በአውሬ ተከቧል፣ ወይ ተኩላዎች ያሉበት ቦታ ነው ያለው። ለመመለስ ይቅበዘበዛል፣ መንገዱን ግን አያገኝም። እንደዛ ደግሞ የጠፋን ሰዎች አለ። ልጥፋ ብለን ፈልገን አስበን አይደለም።
ያለን እየመሰለን ክላስ ቢዚ አድርጎን፣ ስራ ቢዚ አድርጎን፣ ትዳር ቢዚ አድርጎን፣ ቤተሰብ ማስተዳደር ቢዚ አድርጎን፣ ስራ ምናምን ብለን በጭንቅላታችን አሁንም መንፈሳዊ ነን፣ አሁንም የቤተክርስቲያን ልጆች ነን፣ አሁንም ቤተክርስቲያን ውስጥ አለን። በእውነታው ግን የለንም። በእውነታው ግን የለንም። እንደዛው ነው የጠፋን ሰዎች ደግሞ አለን። ከሁሉ የከፋው ግን ድሪሙ ነው። ከአስሩ ድሪም አንዱ ድሪም ጌጥ ማለት ነው፣ ሳንቲም ማለት ነው የሚሉ ሊቃውንት አሉ። ብቻ ከአስሩ ድሪም አንዱ ጠፋ። ባለቤቲቱ ሴቲቱ እቃዋን አውጥታ መብራት አብርታ ቤቷን ጠረገች። ድሪሙንም ቤት ውስጥ ከቆሻሻ ማል ወርቆ አገኘችው። አይደለም የሚለው ታሪኩ። ያ ማለት እኛ እኮ ነን። ከቤት አልወጣንም፣ ቤት ውስጥ ነው ያለን። ቤት ውስጥ ስላለን ያለን መስሎናል። ቤት ውስጥም ብንሆን ግን ለድሪም ለጌጥ ወይ ለሳንቲም በሚገባ የክብር ቦታ ላይ ክርስቶስ በደሙ ለዋጀው በደሙ ለገዛው ለክርስቲያን በሚገባ የክብር ቦታ ላይ ለአገልጋይ ለዲያቆን ለዘማሪ በሚገባ የክብር ቦታ ላይ ሳይሆን በኃጢአት ቆሻሻ ውስጥ ወርቀን ነው የምንገኘው። ግን ቤት ውስጥ ነው ያለነው። ያቺ እግዚአብሔር ምሳሌ ናት። እግዚአብሔር አምላክ መፈለጉን መቃተቱን አያቆምም። የጠፋው ልጅ የጠፋው በግ መጥፋታቸው ስለሚታወቅ ፈላጊ ያላቸው። ድሪሙን ግን ማን ይፈልገዋል? ማን ይፈልገዋል? ከእግዚአብሔር ውጭ ማን ይፈልገው? ማን ፍለጋ ይወጣል? አለ ተብሎ ነው የሚታሰበው። ስንታይ ቤት ውስጥ ነው ያለ ነው። የገባንበትን የኃጢአት ቆሻሻ ማን ይመለከቷል? ይሄ ነጠላችን የማይደብቀው ምን ነገር አለ? ማን ያውቃል? ያለንበትን ውድቀት ማን ያውቃል? ምን ያክሎቻችን ስለ መንፈሳዊ ሕይወታችን የምንጠያየቁ ስንገናኝ እንዴት ነው? እየጸለይሽ ነው? መቼ ነው ንስሐ አባትን ያገኘው? መቼ ነው የቆረብኩ? እስቲ እንቁረብ ምን ባባለው? ምን ያክሎቻችን ስለ ስትረግላችን ስለ መንፈሳዊ ፈተናዎቻችን ድካሞቻችን የምንወያየው ምን ያክሎቻችን? እርግጠኛ ነኝ ስለ ቢዝነስ እናወራለን። ክላስ ምን ያክል እንዳማረረን እናወራለን። ኑሮ ምን ያክል እንደከበደን እናወራለን። ስለ ሴቶች ጓደኞቻችን ስለ ወንዶች ጓደኞቻችን እናወራለን። ስለ መንፈሳዊ ትግላችንስ መች ነው የምናወራው? እንዴት ነው ጸሎት? እየጸለይክ ነው? እየበረታ ነው? ውዳሴ ማርያም እያደረስክ ነው? ዳዊት እየደገምክ ነው እንባባላለን። ፈላጊ የለንም እኮ እንፈራራለን እኮ። የሆነ ነገረኛ የሆነን ይመስለን ሰዎች መንፈሳዊ ነገር በጠየቅን ቁጥር መጥፎ ሰዎች ነገረኛ ሰዎች የሆነን ይመስለን ሰዎች አለ። ሰው እንዳይታዘ ይሄ መመጻደቅ ነው ምናምን እንዳይለን የምንፈራ ሰዎች አለ። ለራሷ ደናሷ አትመስልም አሁን ስትጠይቀኝ ምናምን እንዳንባል የምንፈራ ሰዎች አለ። ስለ ስራ ስለ ኑሮ የሚጠይቀንን ሰው አመስግነን ስለ መንፈሳዊ ሕይወታችን የሚጠይቀንን ሰው የምንጠየፍ ሰዎችም ደግሞ አለ። ደህና ቦታ ያለ ይመስል እየመጣ ይጨቀጭቀኛል ምናምን ነገር እያለ ሰው ለመጠየቅ አይደፍርም እኛን። እኛም መንፈሳዊነታችን የምንለካው በመመላለሳችን ልክ አይደለም። ስለዚህ ምን እናድርግ? እውነተኛውን መንፈሳዊ እድገት የምናገኘው ምን ውስጥ ነው? ልብ በሉ ክርስቲያኖች፣ እነዚህ ድግግሞች መንፈሳዊ ምግባራት መጥፎ ናቸው እያልኩኝ አይደለም። አደራ የሆነ ጊዜ ላይ ከወንድሞቻችን ጋር እንደዚህ ይሄን ተመሳሳይ ውይይት ተወያይተን መንፈሳዊነት የሚገለጠው አንድ ሰው በጣም ብዙ ስለጸለየ አይደለም፣ ብዙ ስለሰገደ አይደለም ምናምን ብለን ስናወራ በማግስቱና ቅዳሴ እንዲህ ሲባል አይ ኢያሱ መጸለይ አያስፈልግም ብሏል፣ ዋናው ልብ ነው ብሏል። እኔ እንደዛ አላልኩም። አደራ እነዚህ ነገሮች ያስፈልጋሉ እኮ። እውነተኛ መንፈሳዊ የሆነ ሰው ላይ የሚታዩ ምግባራት ናቸው። ሐሳቢ ገብቷቸዋል አይደለ? ግን እንዳንታለን ነው። እውነተኛ መንፈሳዊነት ሳይኖረን እነሱ ስላሉ ብቻ መንፈሳዊ ሆነን እንዳይመስለን ነው ሐሳቢ። ስለዚህ በዚህ ዓመት መንፈሳዊ እድገት እንዲኖረን እንፈልጋለን። በዚህ ዓመት መንፈሳዊ እድገታችን ከፍ እንዲል ከእግዚአብሔር ጋር ያለ ንብረት ከፍ እንዲል እንፈልጋለን። ምን እናድርግ? በጣም የመጀመሪያው እና ሁላችንም የምናውቀው ቀላሉ መፍትሄ ከእግዚአብሔር ጋር መነጋገር ነው። ምን አልኳችሁ? ከእግዚአብሔር ጋር መነጋገር ነው። መነጋገር ቱ ወይ ነው አይደለ? እግዚአብሔርን ማናገር አላልኳችሁ፣ ከእግዚአብሔር ጋር መነጋገር ነው ያልኳችሁ። መነጋገር ማለት እኛ የምንናገራለን እሱም ይናገራል ማለት ነው። ሁለቱም የግድ ያስፈልገናል። እኛ የምንናገረው በጸሎት ነው። ስንጸልይ እኛ እንናገራለን፣ እግዚአብሔር አምላክ ይሰማናል። እሱ የሚናገረን ደግሞ በቃለ እግዚአብሔር ነው። በቅዱሳት መጻሕፍት፣ በትምህርት፣ በመዝሙር ሊሆን ይችላል። እሱ ይናገረናል፣ እኛ ደግሞ እንሰማው። እነዚህ ሁለት ወገኖች የግድ ያስፈልጉናል። የግድ ያስፈልጉናል። በጣም ኃይለኛ በጣም ለብዙ ችግሮች ብርቱ መፍትሄ ሆኖ ሳለ ትኩረት ያልተሰጠው ችላ ያለው ነገር ቢኖር ጸሎት ነው። በጣም ችላ ያለው ነገር ቢኖር ጸሎት ነው። ለየትኛውም ችግራችን መፍትሄ አይመስለንም። እግዚአብሔር ወደ መማፀን የምንሮጠው በዙሪያችን ያሉ ሰዎችን ጠይቀን መፍትሄ ስናጣ።
የሆነ ችግር ሲገጥማችሁ ለምሳሌ ታክሲ ስጣጡን በል ጧት ስራ ወይ ትምህርት ቤት ስትሄዱ ታክሲ ጠፋ። መጀመሪያ ጭንቅላታችሁ ላይ የመጀመሪያው መፍትሄ ምንድነው? የሆነ የምታውቁት ራይድ ወይ ላዳ ምናምን መጥራት ነው አይደለ? ወይ እንትና በመጣና ፒክ ባረገኝ ምናምን ነው የምታስቡት። ሰላም ለኪ መፍትሄ ይሆናል ብላችሁ አስባችሁ ታውቃላችሁ? ሰላም ለኪ ብደግም እመቤቴ ነገር ታደርግልኛለች። ስመ እግዚአብሔርን ብጠራ እግዚአብሔር ያዘጋጃል። መፍትሄ አይመስለንም። ጸሎት መፍትሄ አይመስለንም። ይሄ በጣም ተራው ምሳሌ ነው። ህይወታችሁ ውስጥ ያሉ በጣም ብርቱ ነገር በጣም ከባድ ብላችሁ የምታስቧቸው ነገሮችም አስቡ። ለምሳሌ መንፈሳዊ እድገት ችግር ነው አይደል? ሁላችን ማደግ አልቻልንም። ለዚህ ችግር መፍትሄው ጸሎት ነው ብሎ ማሰብን ለምንድን ነው የከበደን ነው ጥያቄ። ብርቱ መፍትሄ እኮ ነው። ቤተክርስቲያን በሰራችሁ ስርዓት በቀን 7 ጊዜ መጸለይ ባንችል እንኳን እንደው እግዚአብሔር ፊት ለመቆም በቀን ጧትና ማታ እግዚአብሔር ፊት ስራዬ ብሎ ለመቆም ለምን ይከብደናል? ለምን ያቅተናል? ለምን ሩቅ ዳገት ይሆንብናል? እሺ እኛ አገልጋዮች ነን። እኛ ብዙ ዓመት ሰንበት ቤት ተምረናል። እኛ እንዘምራለን፣ እናስተምራለን፣ እንሰብካለን። እኛ ከከበደን እኛ ካልቻለን እሺ ማን ነው የሚችለው? በልቶ ጠጥቶ ተነስቶ መጸለይ ለምንድን ነው የሚከብደን? ለምንድን የምናፍሩ የምንሸማቀቅ ከበላን በኋላ መጸለይ? በተለይ የማያምኑ ክርስቲያን ያልሆኑ ሰዎች አጠገባችን ካሉማ የሆነ ግፍ የሰራን ኃጢአት የሰራን ነው የሚመስል። ሰዎች ምቾት የምንነሳ ነው የሚመስለን። ከየት ያመጣነው ሜንታሊቲ እንደሆነ አላውቅም። በልቶ ጠጥቶ እግዚአብሔር አለማመስገን እኮ ኃጢአት ነው ክርስቲያኖች። ሙሴና አሮን እኮ ወደ ምድረ ርስት ያልገቡት በዛ ምክንያት ነው። ሰባት ስላላሉ። የሰማችሁኝ ነው አላችሁ? ይኸውላችሁ በሙያዬ አስተማሪ ነኝ እና ተማሪ እንደዚህ ብሎ አይኔን እያየ በአስብ ሊጠፋ እንደሚችል አውቃለሁ። ስለዚህ ፊታችሁ ወደዚህ ስለዞረ እያያችሁኝ ስለሆነ እየሰማችሁኝ ነው ማለት አይደለም። ስመልሱልኝ ነው እየሰማችሁኝ እንደሆነ የማውቀው። እኔም እንቅልፌ እንዳታመጡብኝ ማለት ነው። ሙሴና አሮን ከነዓንን ያልወረሱት 40 ዘመን ሙሉ መጥተው ተስፋ ወዳደረጓት ቦታ ያልገቡት ስላላመሰገኑ ነው። ያን ሁሉ ዘመን እግዚአብሔር አምላክ ከሰማይ መናን ሲያወርድላቸው ከአለት ውሃን ሲያፈልቅላቸው ስመ እግዚአብሔርን ባርከው እግዚአብሔርን አመስግነው ነበር ለህዝቡ የሚሰጡት። ህዝበ እስራኤል እንደምታውቋቸው ናቸው። ኢትዮጵያዊ ፕሮማክስ ማለት ነው። በጣም አደገኛ አስቸጋሪዎች ናቸው። ተንኮለኞች ናቸው። ያማራሉ። ክፉዎች ናቸው። የተደረገላቸውን በጎ ነገር አያስቡ። ሙሴን አማረሩት። ደከመው። ሙሴ አቃተው። ጌታ ወይ ውሃ ብሎ ይጮሃሉ። አደከሙኝ አለው። እስከ ዛሬ እግዚአብሔር አምላክ ሙሴን አለቱን ምታው፣ እየሰማችሁ ነው? አለቱን ምታው፣ በእግዚአብሔር ስም ተናገር ውሃን ይሰጣል ይለዋል። ሙሴ ሄዶ አለቱን በበትሩ ይመታዋል፣ ውሃ ይፈልቃል። መረረኝ ሲል ሂድና አለቱን ተናገረው አለ። እግዚአብሔር ምታው ራሱ አለ ተናገረው አለ። በቃ ዝም ብለህ ተናገረው ይሰጣል ውሃ አለ። ሙሴ ተናዶ የለ ሄዶ አለቱን 2 ጊዜ ነው የመታው። ምን አድርጎ ነበር ግን የተባለው? ተናገረው ነበር የተባለው። ሄዶ አለቱን 2 ጊዜ መታ። እግዚአብሔር ደግ ነው፣ አልከለከሉም። ውሃ ፈለቀ። ይኸውላችሁ ውሃ ሰጠናችሁ፣ አፈለቅንላችሁ፣ ጠጡ ብለው ሄዱ ሙሴና አሮን። ውሃውን የፈለቀው ማን ነበር? ማን መመስገን ነበረበት? ዛሬ የምትበላው እንጀራ ያንተ ድካም ውጤት ይመስላል? ጠንካራ ሰራተኛ ስለሆንክ ደሞዝ ስለሆነ ጠዋት ወጥተህ ማታ ስለምትገባ ነው የምትበላው? ስለምትለፋ እንዳይመስልህ። እግዚአብሔር ስለሰጠ ነው የምትበላው። ሰው በድካሙ ልክ በልፋቱ ልክ ቢሆን ኖሮ ዋጋ የሚያገኘው ኢትዮጵያ ውስጥ በጣም ድሃ የሆኑ ሰዎች ድሃ አይሆኑም ነበር። ብዙዎቻችን ደግሞ ትንሽም ቢሆን ገንዘብ ያለ ሰው በጣም ድሃ እንሆን ነበር። እንደ ላባቸው እንደ ድካማቸው ቢሆን ኖሮ በየቤቱ እንጀራ የሚጋግሩት እንጨት ተሸክመው ድንጋይ ሲፈልጡ የሚውሉት እናቶቻችን ወንድሞቻችን ነበሩ ሀብታም የሚሆኑት እንደ ድካማቸው ቢሆን ኖሮ ማለት ነው። እግዚአብሔር ነው የሚሰጥ፣ የልፋት ዋጋ ብቻ አይደለም። ለዛ ነው የዕለት እንጀራችን ስጠን ዛሬ ብለን የምንጸልየው። እንጀራዬን አንልም አይደለ? ለፍተን ደክመን ያመጣነው ገንዘብ ራሱ የኛ አይደለም። እግዚአብሔር የሰጠን እንጀራችን ነው፣ የምንጋራው እንጀራችን ነው ከወንድማችን ጋር። ይኸው አፈለቅንላችሁ ብለው ሄዱ። እግዚአብሔር አምላክ ጠራውና ሙሴ ሆይ እውነት እውነት እልሃለሁ በእስራኤል መካከል ስሜን ስላላከበርክ ስላላመሰገንክ ቃል የገባሁልህን የተስፋይቱ ምድር አትወርስም ማለት። ተነስ አንተና አሮን ውጡ ወደ ናባው ተራራ አላቸው። ወጡ። አሻግራችሁ ተመልከቱ፣ ልትወርሷት የነበረችው ማርና ወተትን የምታፈልቀው ምድር ያቺ ናት አሏት። ግን አገቡባት። በልተን ጠጥተን ማመስገን ዳገት ይሆንብናል። ሰው ትን ብሎት በሚሞትባት ሀገር ጠዋት 2 ሰዓት ገብቶ ማታ 11 ሰዓት የሚወጡ የመንግስት ሰራተኞች
የሚበሉት ምሳ አጥተው ምሳ ሰዓት ሲወጡ ከቢሮ ቤተክርስቲያን በሚቀመጡባት ሀገር እየኖርን ምሳ አልበሉም እንዳይባሉ ቤተክርስቲያን ተደብቀው እየዋሉ ሰዓት ሲያልቅ ተመልሰው ገብተው ባዶ ሆዳቸውን የሚሰሩበት ሀገር ውስጥ እየኖርን በልተን ጠጥተን ተመስገን ለማለት ይከብደናል። 5 ዓመት 10 ዓመት 15 ዓመት ሰንበት ተማሪ ሆነን ስብሐት እንዴት እንደሚባል አናውቅም። ጸሎት ዳገት ነው፣ ለኛ ዳገት ነው። ያለ ጸሎት መንፈሳዊ እድገት የለም። እውነት ነው። ስንጸልይ የእውነት ላይ መስለን ይችላል፣ እየዋሸን ሊመስለን ይችላል፣ ከእግዚአብሔር ጋር እንዳልተገናኘን ሊሰማን ይችላል። እውነት ነው። እንደውም አባ ገብረ ኪዳን አንድ ጊዜ ሲያስተምሩ ምንም ሌላ ሐሳብ ሳያስቡ ሐሳብን ክትት አድርጎ ለመጸለይ 4ኛው የቅድስና ደረጃ ላይ መድረስ ያስፈልጋል አሉ። የሆነ ቪዲዮ ላይ ታችሁ ቆይ እውነት ነው። የጸለይን ላይ መስለን እግዚአብሔር ያገኘን ላይ መስለን ይችላል፣ ግን እንጸልይ። when you feel like it አላ ጸልይ ሲል ብቻ የምትጸልይ ከሆነ መቼም እግዚአብሔርን አታገኘው። እንደውም መጸለይ ያለበት ጸልይ በማይል ጊዜ ነው። ስተኛ በቃ ነገ ትጸልያለህ፣ ነገ ይደርሳል፣ ውዳሴ ነገ ትደግማለህ ሲል አይ ማለት ያለብህ ያን ቀን ነው። የውሸት እየጸለይን ነው የእውነት ወደ መጸለይ የምናድገው ክርስቲያኖች። ከመሬት ተነስተን በአንድ ቀን ጎበዝ መሆን አንችልም። እየወደቅን እያበላሸን እየተሳሳትን ከዛ የሆነ ቀን በደንብ እየጸለይን የሆነ ቀን እግዚአብሔርን አግኝተናል፣ የሆነ ቀን ልባችን አርፏል፣ የሆነ ቀን ከእግዚአብሔር ጋር ተገናኝተንበት ቢያንስ ጠዋት ከመኝታ በኋላ ማታ ከመኝታ በፊት ምግብ በልተን ከመብላታችን በፊትና ከበላን በኋላ ስመ እግዚአብሔርን መጥራት፣ ማመስገን፣ መጸለይ በጎ ነገር ነው። እንዴት እንደሚጸለይ አላቅም፣ እኔ ምን እንደሚባል አላቅም፣ ማወቅ አይጠበቅብንም። እግዚአብሔር አምላክ ከቃላታችን ውበኛ ከምናወጣቸው ቃላቶች ውበት ጉዳይ የለው፣ የሚፈልገው ልባችንን ነው። እንደዛ እንዳንቸገር ደግሞ ቅዱሳን አባቶቻችን እኚህ እንደ ደመና የከበቡን የሚጸለይ ጥሩ ሰልቶልናል። ለነሱ ከሰራ ለኛም ይሰራል። ጥሩ ጸሎት አለ። በየቀኑ ውዳሴዋን ደግመን ከቻልን የዕለቱን ዳዊት አድርሰን የዕለቱ ዳዊት ከከበደን በጣም ከአቅማችን በላይ አንድ ንጉስ ጸልየን 10 ዳዊት ማለት ነው። እሱም በጣም ካቃተን 5 አድርገን ከሚቀር ይሻላል። ዛሬ ጠዋት ተነስቼ 5 ዳዊት ከዛ ውዳሴ ማርያም ከሆነ ማደርሰው ከሆነ ቀን በኋላ 10 እያደረኩት ነው። አሁን 10 ማድረጌ በመንፈሳዊ ማደጌን ላያሳይ ይችላል አይደል? ቅድም እንዳልነው አይደለ? መንፈሳዊ ሀቢቶቼ ልምምዶቼ እንዳደጉ ግን ያሳያል። ሳላቋርጥ ተስፋ ሳልቆርጥ ያን ነገር ደጋግሜ ማድረጌ ግን ወደ እውነት ይመራኝ ይሆናል። ልቤን ወደ እግዚአብሔር ይመራ ይሆናል። ዘንበል ያደርግልኝ ይሆናል። ስለዚህ በመንፈሳዊ ሕይወቱ ማደግ የሚፈልግ ሰው በሕይወቱ የግድ ሊያደርጋችሁ ከሚገቡ ነገሮች የመጀመሪያው ጸሎት ነው፣ እግዚአብሔርን ማናገር ነው። ሁለተኛው ደግሞ ቃል እግዚአብሔርን መማር ነው። የቃል እግዚአብሔር ቦታ በጣም ቀሏል በሕይወታችን ብዬ አስባለሁ። በጣም ብዙዎቻችን የእግዚአብሔርን ቃል የምንማረው ለእውቀት ነው፣ አዲስ ነገር ለማወቅ ምናምን ነገር። እንደዛ አይደለም የእግዚአብሔርን ቃል የምንማረው። የእግዚአብሔርን ቃል የምንማረው ለመሰራት ነው ክርስቲያኖች፣ ለመታነጽ ነው። 2 ሰዓት 3 ሰዓት ቁጭ ብለን ከተማርን በኋላ ስንወጣ ምንም ጥቅስ ትዝ ባይለን እንደከሰርን እንዳልተማርን ቆጥራችሁ አትጨነቁ። ቁም ነገሩ መሸምደዳችን አይደለም፣ ብዙ አዳዲስ እውቀት መሸመታችን ላይ አይደለም። ቁም ነገሩ እውቀት መያዝ ጥሩ ነው እኮ፣ ትልቁ ዓላማው ግን እሱ አይደለም። የእግዚአብሔር ቃል እኛ ውስጥ ገብቶ ስራ ሳይሰራ አይወጣም። በዚህ ሰምተን በዚህ ብናፈስ እንኳን ማለት ነው ስራ ሳይሰራ አይወጣም። የሆነች ቁም ነገር ተክሎ የሆነች ኃጢአት አጥቦ ነው የሚወጣው። በትጋት መማር የሚያስፈልገን ለዛ፣ በትጋት መማር የሚያስፈልገን ለዛ። መዝሙረኛው ዳዊት በመጀመሪያው መዝሙር 1 ላይ ብፁዕ ሰው ምስጉን ሰው ምን አይነት ሰው እንደሆነ ሲናገር ይመጣል። ሲጀምራል ብፁዕ ሲዘ ይሆረ በምክረ ሲያም ብሎ ይጀምራል። በክፎች መንገድ ያልሄደ በወንበራቸው ያልተቀመጠ በመንገዳቸው ያልተቀመጠ ያልቆመ ሰው ምስጉን ነው ይልና ሕገ እግዚአብሔር ስምረቱ ይላል። ሕገ እግዚአብሔር ስምረቱ ወዘሕጎ ያነብብ መዓልተ ወሌሊተ ወይከውን ከመ ዕፅ እንተ ትክልታ በመሃ ዘማይ እንተ ቱብ ፍሬሃ በበግዚአ ወቁጽላኒ ይትረገፍ ይላል። ቃል እግዚአብሔር የእግዚአብሔር ሕግ ደስ ይለዋል፣ ይወዳል። ስምረቱን ደስ የሚያሰኘው ነገር ነው። የእግዚአብሔርን ከመውደዱ የተነሳ በቀንና በሌሊት ይናገረዋል፣ ያስበዋል፣ ያነበዋል። የእግዚአብሔርን ቃል በቀንና በሌሊት ከማንበቡ ከማሰቡ የተነሳ ደግሞ በወንዝ ዳር እንደተተከለች ዛፍ ይሆናል። በውሃ ፈሳሽ ወይም በወንዝ ዳር የተተከለች ዛፍ ውሃ አይጠማትም። ስለማይጠማት ስለማትራብ ቅጠሎቿ አይረግፉም። እንተ ትሁብ ፍሬሃ ፍሬዋን ደግሞ በየጊዜው ትሰጣለች አለ። በቃ እኛ ማለት እኮ ነን። እንዲሁ ዝም ብሎ ከፍቷቸው አያውቅም።
ይሄን ከወንዶች ይልቅ ሴቶች በደንብ ይረዱኛል። ለምን እንደተናዳችሁ ሳታውቁ ተናዳችሁ አታውቁም? ሆርሞን ብቻ እኮ አይደለም። ከመሬት ተነስታችሁ በጣም ማልቀስ አምሯችሁ አያውቅም? በጣም ማልቀስ ከመፈለጋችሁ የተነሳ የሌለ ሲናሪዮ ፈጥራችሁ የሆነ ሰው ሲሞት በጣም የምትወዱ ሰው ሲሞት ምናምን አስባችሁ የዛን ቀን እንዴት እንደምታለቅሱ ምናምን ሬርስ እያደረጋችሁ የምታለቅሱ ሰዎች የላችሁ? ያ ጩኸት እኮ የነፍስ ጩኸት ነው ክርስቲያኖች። የተጨነቀችው ማልቀስ ያማራት እኮ ነፍሳችን ናት። መጮህ ያታኮ ነው። እስር ቤት ሆኖባት እኮ ነው ስጋችን። እግዚአብሔር ናፍቋት መሄጃ አታኮ ነው። እስር አድርገናት እኛ የምትጨነቀው ለምንድን ነው የምትጨነቀው? ምን ጎደለብኝ እንላለን። የምትጨነቀው እኮ ነፍስ ናት። እግዚአብሔር ጎድሎባት እንባ የሚላት እኮ ነፍስ ናት። እግዚአብሔር ጎድሎባት፣ እግዚአብሔር ናፍቋት ስለማትጸልይ አንተ ቃል እግዚአብሔር ስለማትማር አንተ የእግዚአብሔር ቃል በህይወት እለት እለት የሚፈስ ከሆነ ነፍስ አትጠማም፣ አትራብ። የማትጠማ ከሆነ ቅጠሎች አይረግፉም። ቅጠል ማለት ሃይማኖት ማለት ነው። አትጠራጠርም፣ አትጨነቅም። ሁልጊዜ ልብ በሙሉ ነው እግዚአብሔር አምላክ ያዘጋጃል ብለህ ምንም ነገር አያሸብርህም። ሁሌ የምትሰማው ቃል እግዚአብሔር ያንጽሃላ። ፍሬ ታፈራለህ። ፍሬ ማለት ምግባር ነው። ፍቅር አይጎልብህም፣ ትዕግስት አይጎልብህም፣ ትትና አይጎልብህም፣ ለጋስነት አይጎልብህም። ቸርነት፣ ደግነት ገንዘብ ነው። ቃል እግዚአብሔር አለ ህይወት ውስጥ። የእግዚአብሔር ቃል ፕሮግራም ማሟያ እስኪመስል ድረስ ሀፕን አድርጓል ለማለት ብቻ ተሰጥቷል ትምህርት ለማለት ብቻ የሚደረግባቸው ብዙ ቦታዎች አሉ። እኛም ትምህርት ሲሰጥ ሰምቻለሁ ለማለት ብቻ የምንመጣባቸው የምር ለመጠቀም ለመታነስ ሳይሆን ማለት ነው። ከህይወታችሁ የእግዚአብሔር ቃል ሊጎድል አይገባም በጭራሽ። ቁጭ ብሎ ቃል እግዚአብሔር ስብከት ለመስማት እድል ባታገኙ መዝሙር ሳሰሙ እንዳትሉ። መጽሐፍ ቅዱስ ማንበብ፣ መንፈሳዊ መጽሐፍትን ማንበብ ግዴታ ነው። ይሄ የምርጫ ጉዳይ አይደለም። ክርስቲያኖች ይኸውላችሁ የነፍስ ስራ የትርፍ ጊዜ ስራ አይደለም። በጣም ብዙዎቻችን የምንቸገረው እሱን ነው። መንፈሳዊ ስራ ልክ እንደ ኤክስትራ ካሪኩላር አክቲቪቲ ተማሪ ሲሆን ከትምህርቱ በተረፈው ጊዜ እንደሚያደርገው ነገር፣ ሰራተኛ ሲሆን ፍሪ ታይም ሲያገኘው፣ እንደዛ አይደለም። የነፍስ ጉዳይ ፕራዮሪቲ ነው። ፕራዮሪቲያችን ነው። በቃ በጣም ቅድሚያ ከምንሰጣቸው ርዕሰ ጉዳዮች ዋነኛው ነው የነፍሳችን ጉዳይ። ዕለታዊ በየቀኑ ሰዓት ልንመድብለት ይገባል። የእግዚአብሔርን ቃል ለማንበብ ቃል እግዚአብሔርን ለመስማት ቁጭ ብለን ሰርክ ለመማር እድል ባናገኝ እስቲ ራሳችሁን ጠይቁ። በእውነት እዚህ ጉባኤ ሳይዘጋጅ ሰንበት ቤቱ ኮርሶ የሆነ ትምህርት ሳያዘጋጅ ምንም ሳይኖርባችሁ ሰርክ ለመማር መጥታችሁ ታውቃላችሁ? ቁጭ ብላችሁ ቃል እግዚአብሔር ተምራችሁ ሲጸልይ ጸልያችሁ ወደ ቤታችሁ ለመሄድ ብቻ። ለብዙዎቻችን እኮ ብርቅ ነው፣ ብርቅ እኮ ነው። ቃል እግዚአብሔር ከህይወታችን መጉደል በየቀኑ ግዴታ ነው። በሳምንት አንዴ በወር አንዴ ምናምን የሚደረግ ነገር መሆን የለበትም። በየቀኑ ቁጭ ብለን እዚህ መተን መማር ባንችል፣ ዘመኑ በጣም ደግ ዘመን ነው። ታክሲ ውስጥ ቁጭ ብለን ቤታችን ቁጭ ብለን እቃ እያጠብን ስራ እየሰራ መማር የምንችልበት ዘመን ላይ ደርሰን ጊዜው ኖሮን አቅሙ ኖሮን ለቃሉ ክብር ሰጥተን ማስታወሻ ይዘን ቁጭ ብለን ብንማር ጥሩ። ያንን ማድረግ ካልቻልን ከሚጎድልብን የትም ሆነን ቃል እግዚአብሔር መስማት ይሻላል። የትም ሆነን ስለዚህ ትምህርቶችን መስማት፣ ቅዱሳን መጻሕፍትን ማንበብ፣ መዝሙር ማድመጥ እግዚአብሔር ለኛ እንዲናገረን እንድል እየሰጠ ነው። ያንን የምንሰማው እኛ ደግሞ ከልባችን ዛሬ እግዚአብሔር ይሄን ተናገረኝ እንድንል ማለት ነው። ከእግዚአብሔር ጋር መነጋገር ለመንፈሳዊ ህይወት በመንፈሳዊ ህይወት ለማደግ ኢምፔሪክ በጣም ወሳኝ ግዴታ የሆነ ጉዳይ ነው። የምንቀይረው የምንለውጠው ጉዳይ አይደለም። ስለዚህ የመጀመሪያው ነገር ምንድን ነው አለን? ከእግዚአብሔር ጋር ምን ማለት መነጋገር በጸሎትና በቃል እግዚአብሔር፣ በጸሎትና በትምህርት ማለት ነው። ሁለተኛው በመንፈሳዊ ህይወት ለማደግ የግድ አስፈላጊ ነገር ሚስጥራት ቤተክርስቲያን ናቸው። አሁንም በጣም ብዙዎቻችን ችላ ያልናቸው። እኔ ለፋው ሞከርኩ በየዓመቱ አስባለሁ አቅዳለሁ፣ ግን ምንም ሊሳካልኝ አልቻለም እንላለን። እውነት ነው። በመንፈሳዊ ህይወት ማደግ በእኛ ጥረት በእኛ ድካም የሚገኝ ነገር አይደለም። የማን ድጋፍ ያስፈልገዋል? የእግዚአብሔር ድጋፍ ያስፈልገዋል። እግዚአብሔር ሳይኖርበት ብቻችንን ማደግ አንችልም። እግዚአብሔር እንዲያርግበት በዚህ ሰውነታችን እንዲሰራ ደግሞ በዚህ ሰውነታችን ሚስጥራት ቤተክርስቲያን መፈጸም ይጠበቅብን ግዴታ። ንስሐ ብርቃችን መሆን የለበትም። ቅዱስ ቁርባን ብርቃችን መሆን የለበትም። ቅዳሴ ማስቀደስ ብርቃችን መሆን የለበትም። ብዙ ጊዜ
ሰንበት ትምህርት ቤት ላይ የሰንበት ፕሮግራሞች አሉ። 4 ሰዓት ላይ 5 ሰዓት ላይ ፕሮግራም ይኖራል ከቅዳሴ በኋላ። ያ ፕሮግራም ስለሚኖር እኔ አንዳንድ ጊዜ የኛ መርሃ ግብሮቻችን ስራዎቻችን በራሱ ለድነታችን እንቅፋት ይሆኑ ይመስለኛል። የ4 ሰዓቱን ፕሮግራም መምጣት ስለምናስብ ጧት 12 ሰዓት ወይ 11 ሰዓት ቅዳሴ መምጣት አንችልም። ጉባኤ ያለኝ እንላለን። ማስቀደስ አንችልም። እንደዚህ አይነት መርሃ ግብር ደግሰን የሚማረው ይማራል፣ ደጋሹ ግን ኳላ ይሯሯጣል የሆነ ነገር ለመስራት አይደል። መባከን ነው ትርፉ። እንደማርታ ስለበዛባት አገልግሎት ስለበዛባት ባከነች ይለናል ወንጌላዊ። አገልግሎት ስለበዛባት ጸደቀች አለን። ባከነች ሲያስፈራ፣ በጣም አገልግሎት ስለበዛ ባከነ ሳይድን ቀረ መባል ያስፈራል። እንደዛ ከመባል እግዚአብሔር አምላክ ይሰውረን በእውነት። አንዳንዴ እግዚአብሔርን እያገለገልን መስሎን ከህይወት እንዳንጎል በጣም መጠንቀቅ ያስፈልጋል። በጣም አፍአዊ የሆነ አገልግሎት አያድንም፣ በጭራሽ አያድንም። ውሳጣዊ የሆነ ነገር ያስፈልገናል። ውጫዊ አፋዊ የሆነ ነገር ሁሉ በውጭ የሚቀር ነው፣ በውጭ የሚቀር ነው። እግዚአብሔር ከኛ የሚፈልገው ትልቁ ነገር እንኳን በሐዲስ ኪዳን በብሉይ ኪዳን እንኳን መዝሙረኛ ዳዊት ምን ብሏል? አንተ የምትወደው መስዋዕት ምንድነው አለ? የሚቃጠለውን ስብ የሚቃጠለውን መስዋዕት ባቀርብልህ ብትወድ ባቀርብልህ ደስ ባለኝ ነበር አይደል ያለው። የሚቃጠለውን መስዋዕት ባቀርብ የምትወድ ቢሆን ኖር አቀርብልህ ነበር። የእግዚአብሔር መስዋዕት ግን ምንድነው አለ? የተሰበረ መንፈስ ነው፣ ልብ ነው አለ። እግዚአብሔር የምታገለግለው እንደዛ ነው። ቅዱስ ጳውሎስም ሰውነታችሁን ራሳችሁን አለ ሕያው የተወደደና ቅዱስ መስዋዕት አድርጋችሁ ለእግዚአብሔር አቅርቡ። ይሄንን ሰውነታችን ትልቁ አገልግሎት፣ እውነተኛው አገልግሎት እሱ ነው። እውነተኛው አገልግሎት እሱ ነው። አፋዊ ውጫዊ አገልግሎት ጥሩ ነው፣ በረከት ያስገኛል፣ ከእግዚአብሔር ጋር ያገናኛል፣ ወደ እግዚአብሔር ለመቅረብ እውነተኛውን መስዋዕት ለማቅረብ ያመቻቻል። ግን ክርስቲያኖች ግብ አድርገን ከያዝነው እዛው ነው ተቀብረን የምንቀረው። ጾም ግብ አይደለም፣ ጸሎት ግብ አይደለም፣ ስግደት ግብ አይደለም፣ መስበክ መዘመር ግብ አይደለም፣ የሆነ ማህበር የሆነ ሰንበት ቤት አባል መሆን ግብ አይደለም። መንገድ ነው፣ መንገድ ነው። ወደ ህይወት ለመቅረብ የምንጓዝበት መንገድ ነው። ሰው ቀኑን ሙሉ ቢጾም እግዚአብሔርን ካላገኘ ጥቅም የለውም። የጾመኛው ታሪክ ትዝ ይላችሁ? ዜናቦ ላይ ስሙ ተረስቶ እስካሁን ድረስ ጾመኛው በሚል ስም የሚታወቅ አንድ አባት አለ። በጣም ጾመኛ ከመሆኑ የተነሳ የአካባቢው ሰው እንኳን ስሙን አያውቅም። አባ ጾመኛው መጡ ነው የሚባለው። ከጠዋት እስከ ማታ ይጾማል። 2 ቀን 3 ቀን ምግብ አይበላም። ታዋቂ ነው። በዘመኑ የሚኖሩ አንድ የበቁ አባት ይሄንን ሰምተው አስጠሩት። ወንድሜ እና ዛሬን አብረን እየጾምን እየጸለይን እግዚአብሔር አምላክን እንማጸን በረከት ይድረሰኝ ብሎ ጠሩት ወደ ገዳማቸው። ይሄ አባት ወደ ገዳም መጣ፣ ከኛ አባት ጋር ሊውል ማለት ነው። አሁን ጠዋት ተነሱ፣ ጸሎት ጀመሩ። 3 ሰዓት ላይ ራቡ። እየሰማችሁ ነው? 3 ቀን የሚጾመው ሰውዬ 3 ሰዓት ላይ ራቡ። አፍሮ እንዴ ምን ብዬ ራበኝ ይላል ብሎ ዝም ማለት። 4 ሰዓት ላይ አቃተው፣ 5 ጥርሱን ነከሰ። 6 ሰዓት ላይ ግን አልቻለም። በቃ አልቻለም። አባቴ እኔ ልሞት ነው፣ ይፍቀዱልኝ፣ ወደ ከተማ ልመለስ ልብላ አለ። ምን ነው ልጄ ጾመኛ አልነበርክ እንዴ? ነበርኩ። እኔ በቤቴ 2 ቀን 3 ቀን ስጾም ቀኑን ሙሉ ሰግድ ምንም አይመስለኝም። ዛሬ ግን እዚህ ቦታ ላይ አልቻልኩም አላቸው። እውነት ነው፣ እስከ ዛሬ የማይረብህ በጆሮ ትበላ ስለነበረ ነው አሉት። አባ ጾመኛው መጣ ሲባል ደስ ይለዋል። አባ ጾመኛው ተብሎ ሲጠራ እየበላ ነው። በቃ ሞራል እየተሰማው ነው፣ ኃይል እያገኘ ነው። በጾሙ እግዚአብሔርን ሳይሆን ምድራዊ ክብርን ያገኘበት የሚፈልገውም እሱ ስለሆነ ማለት ነው። ጾም በራሱ ግብ አይደለም ማለት ይሄ ነው። ይሄ ሰው 3 ቀን መጾም አያድነውም፣ ቀኑን ሙሉ መጸለይ አያድነውም፣ እግዚአብሔርን ስላላገናኘ ግብ አይደለም በራሱ። ከውጭ የሚታዩ ነገሮች የውጭ ነገሮች ብቻ ናቸው። ውሳጣዊ የሆነ ነገር ያስፈልገናል። ቅንነትን፣ ትህትናን፣ ፍቅርን ገንዘብ ማድረግ ያስፈልገናል። ቅንነት እኮ በጣም ይጎለናል። ቅንነት ማድረግ ማለት ነገር ሁሉ ለበጎ ነው ለመልካም ነው ብሎ ማሰብ ነው። ቅን ሰው መጥፎ ነገር እንኳን ቢደረግበት አይ እንደዚህ መጥፎ ነገር አስበው አይመስለኝም፣ እንደዚህ ሆኖባቸው እንደዚህ ሆኖ ነው ብሎ መልካም ነገር የሚያስብ ማለት ነው። እኛ ቅንነት አይቀናንም አይደል? ቅንነት አይቀናንም። ቅን የሆነ ሰው ምግቡ ላይ መርዝ ሲጨመር እያየ ወይ ቅመም እየጨመሩ ነው ይላል፣ ጨው እያደረጉበት ነው ብሎ ያስብ ይሆናል። ሞኝ ሁኑ ማለት አይደለም። በነገራችን ግን ልቡ በእግዚአብሔር ስለሚታመን እሱ ስለማያደርገው ሰዎች መጥፎ ነገር ያደርጋሉ ብሎ አያስብ። ተንኮለኛ ሰውስ የኛ አይነቱስ
ጨው ሲጨምሩ ያይ ምን እያደረጉበት ነው? ምን ሆኖ ነው ምናምን ማለት ይጀምራል። በጎ ነገር አይታየውም። ወይ ደክሟት ነው ተሳስቶ ነው ይስተካከላል ብለን አናስብም። ድሮም እዚህ ሰንበት ትምህርት ቤት ድሮም ያውኑ ስራ አስፈጻሚ ድሮም እንትና እኔ መጀመሪያም ታውቆኝ ነበር ምናምን። ቅንነት ይጎለናል፣ ፍቅር ይጎለናል፣ ትትና ጭራሽ አፋዊ ትትና ነው ያለን። እኔ ተማርኩበት ግቢ ጉባኤ ከዜሮ በታች ትትና የሚባል ነገር ነበር። ከዜሮ በታች ትትና ጥቅም የሌለው ማለት በዜሮ የሚባዛ ትትና ማለት ነው። በተሰበሰብንበት ሁሉም ሰው ሊበላ ተቀምጦ በመካከላችን አንድ ዲያቆን ብቻ እያለ ምግብ ባርክ ሲባል ኧረ ጭራሽ ነው አይገባኝም። ትትና አይደለም ይሄ፣ ትትና አይደለም። ባገኘውን አጋጣሚ እኔ በጣም ኃጢአተኛ ሰው ነኝ፣ በእውነት እኔ በጣም በደለኛ ሰው ነኝ። ትትና አይደለም ይሄ። ዮሐንስ አፈወርቅ በእውነት በረከቱ ይደርብን አፈልጉም በረከቱ። ትትና ማለት እኔ ደካማ ነኝ፣ እኔ ኃጢአተኛ ነኝ፣ እኔ በደለኛ ነኝ ብሎ መናገር ማለት አይደለም። ትትና ማለት ሰዎች አንተ ደካማ፣ አንተ ሌባ፣ አንተ ኃጢአተኛ፣ አንተ ውሸታም ሲሉ ውስጥ ምንም ሳይከፋ አሜን ብሎ መቀበል መቻል ነዋል። ትሑታን ናችሁ ወይስ አይደላችሁ? ስለ ራስ መጥፎ መናገር ትትና አይደለም። ጓደኛ ፊት ጓደኞቻችሁን ፊት ምናምን ነገር እኔ በጣም ደካማ ሰው ነኝ፣ ኃጢአተኛ ሰው ነኝ ምናምን ሲሉ አዎ ወንድሜ እግዚአብሔር ይርዳ ብትባል ምን ማለት ፈልገህ ነው? ምን ለማለት ፈልገህ? ምክንያቱም አንተ የጠበቅከው መልስማ ምንድን ነው? ኧረ ወንድሜ አንተ እግዚአብሔር ይመስገን አንተ ትትና በስማ ለማያውቅህ ምናምን እኔ ነው የምታታል ምናምን መባል ፈልገህ ነው አንተ። ይሄ ትትና አይደለም፣ ትትና አይደለም። በአገልግሎታችን በኑሯችን እነዚህ ነገሮች ይጎሉናል። እነዚህ ነገሮች ገንዘብ ለማድረግ እግዚአብሔር እንዲረዳን ደግሞ ሚስጥራት ግድ ያስፈላጊ ነገሮች ናቸው። ያለ ቅዱስ ቁርባን ንጽህና የለም። ክርስቲያኖች ንጽህና የለም። ንስሐ በራሱ እኮ የትህትና መንገድ ነው። ንስሐ እግዚአብሔርን አክብሮ ራስን አዋርዶ ከዛ ክብር ማግኘት ነው። ንስሐ ራስን ማዋረድ ነው። ታውቃላችሁ፣ ክብር አይደለም። ሰው ራሱን ንስሐ ስለገባ ራሱን አላከበረም። ቴክኒክሊ ስናወራ ራሱን አዋረደ፣ ዝቅ አደረገ። በሆነ ሰው ፊት ቨልነረብል ሆነ። በዛ ሰው ፊት የሚያኝ እግዚአብሔር ነው ብሎ ስላመነ፣ በዛ ካህን አይኖች የሚያኝ እግዚአብሔር ነው ብሎ ስላመነ ራሱን ዝቅ አደረገ፣ ራሱን አዋረደ። ይሄንን ራስን ማዋረድ ደግሞ የፈጸመው ለማን ክብር ለመስጠት ነው? ለእግዚአብሔር ክብር ለመስጠት ነው። በዚህ ውስጥ ለራሱ የሚያገኘው ክብር አለ። ለራሱ የሚያገኘው ክብር አለ። ይሄ በራሱ ትህትና ነው። ትህትና የሆነው ግን ስለማይገባን አይደለም። ስለማይገባን ሌባ ቢሉ ስድብ አይደለም አይደል? ኃጢአተኛ ሰው ኃጢአተኛ ነኝ ብሎ ቢናገር ትህትና አይደለም። እውነት ነው። ግን ከእግዚአብሔር ለመራቅ ለእግዚአብሔር ክብር እንዳንሰጥ የሚገፋንን ትዕቢት የተሞላበትን ፍላጎታችን መንፈሳችንን ገፍተን ይገባኛል ብለን መምጣታችን በራሱ ዋጋ ያለው ነገር ነው ለማለት ነው። ትህትናን ገንዘብ የምታደርገው እዚህ ውስጥ ነው። በእግዚአብሔር ፊት ወድቀን ኃጢአተኛ ነኝ ብለን እንደተናዘዝክ በካህኑ ፊት ወድቀም ኃጢአትን በደል ስትናዘዝ ራስን ዝቅ እያደረክ ነው፣ እየለመድክ ነው። ይሄንን በጣም ከለመድክ ነገ መንገድ ላይ የሆነ ኃጢአተኛ ወንድምና ኃጢአተኛ ጓደኛን ስታገኝ ከሱ ይሻላሉ ብለህ አታስብም። ተአምኖ ኃጢአተኛ በደለኛ መሆንን መቀበልን ገንዘብ ስላደረክ ይሄ ሰው ቀድሞኝ ወደ እግዚአብሔር መንግስት ቢገባስ ብለህ ነው የምታስበው። ዛሬ ሲበድል ነው ያየሁት፣ ሲጸልይ አላየሁትም ነው የምትለው። ንስሐ ሲገባ አልተመለከትኩትም፣ እንዴትም አድርጌ ልፈርድበት አልችልም። እንደ ቅድሙ ቀራጩ ሰውዬ እንደዛች ዘማ ሴት ቀድሞኝ ቢጸድቅስ ወደ እግዚአብሔር መንግስት እንደዛው ወንበዴ ቢሆንስ ብለህ ነው የምታስበው። ይመጣል ትህትና ማለት ነው። በጣም በኃጢአት በተፈተንክ ቁጥር ደጋግመህ ንስሐ ስትገባ ደጋግሞ ካህኑ እግዚአብሔር ይፍታ ሲል ከዛ ስጋው ደግሞ ስትቀበልና የእግዚአብሔርን ምሕረት ኤክስፒሪየንስ እግዚአብሔር ምን ያክል ቢወደኝ ነው እንደዚህ የማረኝ ብለህ እግዚአብሔርን ፍቅር ስታስብ ነገ የሚበድሉ ሰዎችን ይቅር ማለት አይከብድህም። ትራራላቸዋለህ። ሲወርቁ ኃጢአት ሲሰሩ ስትመለከት ወይኔ ሲያሳዝን፣ ይሄኔ እኮ እየታገለ ነው ለማሸነፍ፣ ይሄኔ እኮ የተሻለ ሰው ለመሆን እየጣረ ነው፣ አቅቶት እኮ ነው። አትፈርድበትም። ፍቅርን ገንዘብ እያደረክ ነው። በመንፈሳዊ ሕይወት እያደግክ ነው ማለት ነው። ኃጢአተኛ የሆነ ብላችሁ የምታስቡ በደለኛ ብላችሁ የምታስቡትን ሰው ስታዩ መጀመሪያ የሚሰማችሁ ምንድን ነው? ፍርድ ነው ወይስ ፍቅር ነው? ክፉ የምትሏቸውን ሰዎች ስታዩ ለእነሱ መጸለይ ነው የሚመጣላችሁ ወይስ ፊታችሁን ማዞር ነው?
መንፈሳዊ እድገት ማለት ይሄ ነው ክርስቲያኖች። ውስጣችሁ ካልራራላችሁ የሆነ እንባ ካላላችሁ ምን አባቴ ላድርግላችሁ ካላላችሁ ኃጢአተኛ ነኝ እኮ በደለኛ ነኝ ግን ብጸልይላችሁ ምናልባት እግዚአብሔር ይሰማኝ ይሆናል ብላችሁ ካልጸለያችሁላችሁ ፍቅርን ትትና ገንዘብ ማድረግ የሚቻለው እንደዛ። ይሄ ሁሉ ደግሞ ያለ ሚስጥራት አይሆንም። እግዚአብሔር ውስጣችን ከሌለ አይሆንም። ስጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ እሱም በእኔ ይኖራል አይደል ጌታችን? እሱ በእኛ ውስጥ ሲኖር ነው ይሄንን ማድረግ የምንችለው። አስታውሱታ ጌታችንን ኃጢአተኞቹን ሲያያቸው እኮ የተሰማው እንደዛ ነው። ራራላቸው፣ አዘነላቸው እንጂ አልፈረደባቸውም። ዳግመኛ አትበድል ድነሃል ተፈውሰሃል ነው ያላቸው። ሂድ ነው ያላቸው። ፍርድ አልመጣበትም። ሁሌ የምትነሳው ዮሐንስ ወንጌል 8 ላይ ያለችው ሴት ትዛትረች ልትወገድ የነበረችው ሴት ከእናንተ መካከል ምን የሌለበት ነው ያለው? ኃጢአት የሌለበት ሰው ይውገራት አይደለ? ሁሉም ሄዱ፣ እሱ ብቻ ነው እዛ የቀረው። ምክንያቱም ኃጢአት የሌለበት እሱ ብቻ ስለሆነ ማለት ነው። ብቸኛው የመውገር ስልጣን መብት ያለው ሰው ጌታችን ነው። እሱ ግን የመውገር ፍላጎት የለውም። ራራላት፣ አዘነላት። ይሄ የሚራራው የሚያዝነው ጌታ ውስጥ ሲኖር አንተም ትራራለህ፣ አንቺም ታዝኛለሽ። መፍረድ አይቀናሽም። ክፋታችን እንትና እኮ በቁርባን አገባ ሂጅ በቁርባን በስማ ሲታይ እኮ ደግሞ ሰው ይመስላል። የሰርግ ፎቶ ምናምን ፖስት ሲደረግ ቁጭ ብለን ዙም ቅንድቧን ተቀንድባለች፣ ቀለም ተቀብታለች ነው ትኩረታችን ለመንቀፍ። በእኛ እኮ ይብሳል። በእኛ ባገልጋዮች ውጭ ያሉትን ተዋቸው፣ እንደዚህ አያደርጉም እነሱ። እኛ ስርዓት አስከባሪዎች፣ እኛ ፈሪሳውያን ሆነን እንደዛ የምናደርገው። ለቤተክርስቲያን ስርዓት መቆርቆር እኮ ጥሩ ነው፣ ግን የተቆረቆረ ቤተክርስቲያን ስርዓት አይደለም። እኛ አይደለም መጥፎ ቅናት ያለበት ጥላቻ ያለበት ጸባይ ስላለን ነው። እኛ ከኛ ያንሳሉ ብለን ላሰብናቸው ሰዎች ወይ ሲበድሉ ሲወርቁ ላየናቸው ሰዎች ካልራራን እግዚአብሔር እንዴት አድርጎ ይራራልን? የተደረጉብን ብዙ ኃጢአቶች ብዙ በደሎች ይኖራሉ በዙሪያችን ባሉ ሰዎች። ቀድመን ማሰብ ያለብን ለኛ ይቅር የተባሉትን ኃጢአቶች ብዛት ነው። እግዚአብሔር ይሄንን ይቅር ካለኝ እኔ ይሄንን ይቅር ማለት እንዴት ይከብደኛል? በጣም ብዙ የተማርኩ ሰው ነኝ፣ ብዙ ይቅር የተባልኩ ሰው ነኝ። በጥቂቱ ይቅር ማለት እንዴት ያቅተኛል? ይከብደኛል። መንፈሳዊ እድገት ይሄ ነው ክርስቲያኖች። እውነተኛ የሆነው ይሄ ስሜት ውስጣችሁ ከሌለ ቅድም የዘረዘርናቸው ምግባራት ሁሉ ብታደርጉ በቃ ከስራችኋል፣ እግዚአብሔር አላገኛችሁትም። ግን በአንዴ ደግሞ የሚመጣ ነገር አይደለም። እድገት አይደል ያለው ስሙን እድገት እኮ ነው ያልነው። መታደግ አለበት። ፕሮሰስ ነው ማለት ነው። ከትላንትና ዛሬ ነው የምንሻለው። ሪላፕስ እናደርጋለን፣ እንወርቃለን፣ ደግሞ እንነሳለን። እንደገና ካለፈው ቀን ዛሬ እንሻላለን እያለን ነው የምናድገው። እነዚህን ገንዘብ ለማድረግ ነው የምንጾመው። እነዚህን ገንዘብ ለማድረግ ነው የምንጸልየው። እነዚህን ገንዘብ ለማድረግ ነው ንስሐ የምንገባው፣ የምንቆርበው። በእኛ ውስጥ ያለው ክርስቶስ እሱን መምሰልን እንዲሰጠን ማለት ነው። እሱ እንደኖረ መኖርን እንዲያስችለን ማለት ነው። እሱ የኖረበትን ምግባር፣ እሱ ያሳያቸውን ነገሮች፣ እሱ የሰራቸውን ስራዎች መስራት እንድንችል ማለት ነው። በራሳችን አንችልም፣ አቅም የለንም። በመሰረቱ ያልቆረበ ክርስቲያን አይደለም አይደል? አሁን የቅዱስ ቁርባን ሕይወት የሌለው ክርስቲያን አለ። ሁሌ የሚናገር ነገር ይሰለቻል፣ እስክንሰማው በጣም ይሰለቻል። ሁሌ ተነግሮናል፣ እኛው እምቢ ብለን እንጂ ማለት ነው። ራሳችንን ቅዳሴ ላይ ቆመን ቅዳሴው እስኪፈጸም ያልቆመ መጽሐፍት ሲነበቡ ታግሶ ያልሰማ ከስጋው ደግሞ ያልተቀበለ ሰው ይሰደድን ቤተክርስቲያን አይደል? ከቤተክርስቲያን ይውጣ ብለን የምናውጀው እኛው። ሃሌሉያ መቦብ ሲመናን አይደለም እንደው ቅዳሴያችን ላይ ሲጀመር ይውጣ ብለን ፎክረን እንቆማለን። እዛ እንውጣ። ተሰደናል እኮ ተሰደናል። ቢችል በየሰንበቱ እያንዳንዱ ክርስቲያን በየሰንበቱ በዚህ ቀን የሚቻለው ታምሯን ሰምቶ ስጋው ደሙን ምን ይበል? በታወቀ ምክንያት ኃጢአት ወይ ደዌ ከልክሎት መቀበል ያልቻለ ግን ታምሯን ሰምቶ ወደ ቤቱ ይሄ እኮ ነው ሕጋችን። በሰንበት ቀን ሁሉም ሰው መጥቶ መጽሐፍ ሲነበቡ ሰምቶ ቅዳሴ አስቀድሶ ስጋው ደሙን ተቀብሎ የሚሄድ ግዴታ አለበት። እንደው ይሄ በጣም ቢያቅተን መጽሐፋችን ላይ በአበይት በዓላት ይቀበል ነው የሚለው። ቤተክርስቲያናችን አበይት ብላ በምታከብራቸው በዓላት ይቀበል፣ በአመት 3-4 እንደማለት ነው። ይህንን ባያደርግ ግን ይህ ሰው ክርስቲያን አይደለም። ከቤተክርስቲያን ተለይቶ ይውጣ ነው ሕጋችን። ክርስቲያን አይደለም።
እኛ ከክርስቲያንም አልፈን የቤቱ አገልጋዮች የቤቱ አምባሳደሮች ሆነናል። ሰዎች እኛን አይተው ክርስቶስን ማየት የማይችሉት ለዛ ነው። ሁላችንም እኮ በአርአያ ሥላሴ በእግዚአብሔር መልክ ነበር የተፈጠርነው። ግን እኛን አይቶ ሰው እግዚአብሔርን ማየት አይችልም። ሸፍነናል፣ በኃጢአታችን በበደላችን ከበር አድርገናል እንዳለ ከበር አድርገናል። ሰው እመቤታችን አይቶ ጌታን ማየት ይችላል። መልካቸው ስለሚመሳሰል ብቻ እንዳይመስላችሁ፣ እውነት ነው። ጌታ ከእመቤታችን ውጪ ማንም ሌላ መምሰል አይችልም አይደለ? የሥጋ አባት የለውማ። መልኩም እመቤታችን ነው ይመስል። ሰው ግን ጌታን አይቶ ማንም እመቤታችን አይቶ ልጇን የሚያየው መልኳ ስለሚመሳሰል ብቻ አይደለም። ነፍሴ እግዚአብሔርን ታላቅ ታደርገዋለች አለች እመቤታችን። መንፈሷ፣ ነፍሷ፣ ሰውነቷ እግዚአብሔርን ከፍ ከፍ አድርጎ ያሳያል። እግዚአብሔርን ታከብረዋለች፣ ከፍ ከፍ ታደርገዋለች ማለት ሌላ ምንም አይደለም። የንጽህናዋ መጠን ሰዎች እሷን አይተው እግዚአብሔርን ፈቃድ ማየት እንዲችሉ ሰማይ እግዚአብሔር መልክ መመልከት እንዲችሉ ሰማይ ያደርጋቸው። መቁረብ ግዴታ ነው። ንስሐ መግባት ግዴታ ነው። እኔ እንደ ፕሮጀክት ነድፋችሁ ልትሰሩባችሁ ከሚገቡ ርዕሰ ጉዳዮች አንዱ ነው ብዬ አስባለሁ። ቅዱስ ዮሐንስ አፈወርቅ በመጽሐፉ ሲናገር በረከቱ ይደርብን። በእውነት በጣም የምወደው ቅዱስ ነው። በጣም ረጅም ጊዜ አልተጠመቀም ነበር ታውቃላችሁ። በ20 ምናምን ዓመቱ የተጠመቀው። በእነሱ ዘመን ሰው ተጠምቆ እንዴት ኃጢአት ይሰራል የሚል አስተሳሰብ ነበር፣ ባህላዊ አስተሳሰብ፣ ትክክል ያልሆነ ማለት ነው። ተጠምቄ ክርስቶስን ለብሼ የክርስቶስ አካል ሆኜ እንዴት ኃጢአት ይሰራለሁ ብለው ያስቡና ሊሞቱ እስኪደርሱ እስኪያረጁ ይጠብቃሉ። እየሰማችሁ ነው? ሲያረጁ ሊሞቱ ሲሉ ነው የሚጠመቁት። ያስቃል አይደለ? እነ ቅዱስ አትናቴዎስ እነ ቅዱስ ዮሐንስ አፈወርቅ በጣም ገስጸው ተቆጥቶ ጽፈዋል። ስለዚህ ጉዳይ አለማወቅ ነው እንደዛ ያደረገን ብለው ማለት ነው። ከኛ ጋር የሚያመሳስል ነገር የለውም። ለመቁረብ ነው እኛ እስክናረጅ የምንጠብቀው። ሰው ቆርቡ እንዴት ኃጢአት ይሰራል ብለን ይቆጣል ዮሐንስ አፈወርቅ። እንደዛ አትበሉ፣ እንደዛ አትበሉ። ኃጢአት ላለመስራት ራሱ መቁረብ አለብን መጀመሪያ። ያ ኧረ እኔ በጣም መተው የማልችለው ኃጢአት አለብኝ ያልነው ኃጢአት አለ አይደል? እሱን ለመተው ራሱ መቁረብ ያስፈልጋል። ከሱስ ለመላቀቅ መቁረብ ያስፈልጋል። ስለተላቀቀ አይደለም የምትቆርበው። የጽድቅ የቅድስና ማህተም ማስረጃ አይደለም ቅዱስ ቁርባን። ጻድቅ ቅዱስ እንድትሆን የምታድግበት መድኃኒት፣ መሳሪያ፣ ማበረታቻ፣ ጉልበት ነው። ንስሐ ሳንገባ ሳንቆርብ በራሳችን ድካም፣ በራሳችን ጸሎት፣ በራሳችን ጥረት ቅዱሳን ለመሆን የምንሻ ስንት ሰዎች አለ። አቤት ትዕቢታችን! ሸክማችሁ የከበደ ኑ እኔ ያሳርፋችኋለሁ ተባልን እንጂ ሸክማችሁን አራግፋችሁ ሲጨርሱ ኑ አልተባልንም። ለምንድን ነው ቃሉን የምናጣምመው? እኛ ለቅዱስ ቁርባን ያልቀረብን ማን ይቅረብሽ? እኛ በጣም ብዙ ወንጌል የተማርነው በጣም ብዙ ቃል እግዚአብሔር የተነገረን ሰዎች ይሄንን ለማድረግ ራሳችን በእግዚአብሔር ፊት ዝቅ ማድረግ ካልቻልን ማን ያድርግሽ? ይሄ ዓመት እቅዳችሁ ምንድን ነው? በዚህ ዓመት እቅዳችሁ ዘንድሮም ኮርስ መማር ብቻ ነው? መስቀል ጥምቀት ላይ መሰለፍ ብቻ ነው? ለንግስ መውጣት ብቻ ነው? ሰንበት ትምህርት ቤቱ አባላቱን ወደ ቅዱስ ቁርባን ለማብቃት እቅድ ነድፎ እየሰራ ነው? ንስሐ አባት ሌሎቸው ንስሐ አባት ለማሰጠት እየደከመ ነው? በህይወታችሁ በመንፈሳዊ ህይወታችሁ ወደ እግዚአብሔር ለመቅረብ ለመታገል ስታቅዱ እነዚህ ነገሮች አስባችኋል ወይስ አይ እግዚአብሔር ይፍቀድ በሚል ራሳችንን በምናታልልበት? እግዚአብሔር ፈቅዷል። ክርስቲያኖች ፈቅዷል። እግዚአብሔር ስላልፈቀደ ለማንቆርበው ስለሰነፍን ብቻ ነው። ማደግ የሚፈልግ ሰው የግድ እግዚአብሔር ያስፈልጋል። እግዚአብሔር ደግሞ በአፋ በውጭ ሆነ ማግኘታችን ወደ ውስጣችን እንዲገባ መፍቀድ አለብን። እንዲዋሃደን አካሉ አካላችን እንዲሆን መፍቀድ መቻል አለብን። ያንን የምናደርግበትን ኃይል እንዲሰጠን ቅዱስ ፈቃዱ ይሁንልን፣ እግዚአብሔር ያስችለን። ስለዚህ በዛሬው ትምህርታችን ምን አየን? መንፈሳዊ እድገት ምንድነው አየን አይደለ? ምንድነው ብቻ ሳይሆን ምን አይደለም የሚለውንም አይተናል። ከዛስ እንዴት ደግሞ ወደ መንፈሳዊ ህይወት እንቅረብ የሚለውን በተወሰነ መልኩ በጣም ጥቂት ነገር አይተናል። ሰምተን ብቻ ምን ሰዎች አንሁን ባካችሁ። ሰዓታችን ተቃጥሏል። ረጅም ሰዓት መተናል፣ ቁጭ ብለናል። ከሩቅ ነው የመጣ ነው ምናምን መባከኑ አልቀረም። ለምን ከሁለት እናጣለን? ቢያንስ በዚህ እንኳን እናፍራበት፣ የሆነ ነገር እንጠቀምበት። በእርግጥ እንግዳ ሰባኪ መሆን ችግር ነው። ይሄን ሁሉ ስለፈልፍ ይሄ ሁሉ ሰው ጸሎተኛ፣ ይሄ ሁሉ ሰው ቆራቢ ሊሆን ይችላል፣ አላውቅም። እንግዳ ሆኖ ማውራት ይከብዳል። ግን ያልሆነ ሰው ካለ ይሄ ለእናንተ የተደወለ ደውል። እግዚአብሔር በቸርነቱ ያቅርበን፣ ፊቱን ያብራልን፣ በእውነት ከፍቅሩ ያጉድለን። መንፈሳዊ መሳይ ሳይሆን መንፈሳዊያን ሰዎች መሆን እንድንችል ቅዱስ ፈቃዱ ይሁንልን። ስለነበረን ጊዜ ሉል እግዚአብሔር አምላክ ሃሌሉያ
ደብረ